ያልተከፈለኝ በጣም ዊን ያረኳቸው ሰበር ድረስ በጣም በርካታ ጊዜዎች አሉ። እንዴት ደፈርሽ? እኔ እኮ የገጠሬ ደፋር ነኝና በጣም እቺ ገጠሬ የምትያት ነገር ይገርመኛል። ምንድነው ከገጠር ጋር ባይታው አዲስ በጣም የምወዳት ታይ እንጂ በጣም ነው የምትወጃት። አይ ሃቭ ኖ ወርድ ድምጻችን ይሰማ ላይ ያደረግሽው ኮንትሪቢዩሽን ፍሬውን እንዴት ታዩዋለሽ? ሌሎቹን ነው እንጂ ተቋም ያረካለው እኔ ተቋም አልሆንኩም። እንዴት ግን ይሄን አገኘሽው? ይሄን አይነት ራስሽን ማየት እንዴት ቻልሽ? በፍጹም ድጋሚ ችሎታችን እንዳይደርስ ይሉኛል። አዲስ ታዝናለች። በጣም የተበደለ ሰው ምናምን ሲሆን በደሉን በደንብ አርቲኩሌት አድርጎ ማሳየት ይችላል። በጣም ሴንሲቲቭ ነው። አይ ኖ ያ ግን በሶስት ከፍለን ማየት ያለብን ይመስለኛል። በዚህኛው ረገድ መጅሊስ አለ፣ ተቋም ነው። በዚህኛው ረገድ መብት ያልተከበረልኝም የሚል ወገን አለ። ጠበቃ አዲስ የመብት ተሟጋችም ጭምር ነሽ አይደል? እንዴ አይደል? በደንብ እስኪ በጣም የተሟገትሽው መብት ምን ላይ ነው? በደንብ እኔ ምን ያልተሟገትኩበታል እንዴ ዶክተር? በጣም ዋና ከልጅነት እስከ እውቀት እንደተሟገትኩ ወንድሜ ሁሌ ምን ይለኛል፣ እንደው ከልጅነትሽ ጀምሮ በቃ እንደ ፖሊስ ነበር የሚያደርግሽ፣ በቃ አሁንም ጠበቃ ሆነሽ አረፍሽ ምናምን ይላል። ልጅ ሆኜም በቃ የሆነ ማለት የሆነ ነገር እንትን ምክንያት መፈለግ፣ ጀስቲፋይ እንዲደረግልህ መፈለግ፣ የሆነ ነገር ከቀሙኝ ለምን እንደተቀማው ምክንያት ማለት አሳማኝ ሊሆን እንዳይሆን ምናምን ይችላል፣ ግን ምክንያት እንደዛ አይነት በደልን አትቀበይም ማለት ነው። በደልን በጣም ሰውን ግን በጣም አንቺን ያስተዋወቀሽ የድምጻችን ይሰማ ጊዜ ነው ከህዝቡ ጋር አይደል? ከህዝቡ ጋር ያስተዋወቀኝ እሱ ይመስለኛል። ጠበቃ አዲስ ተብሎ በደንብ እንዲወራ ያደረገሽ እሱ እኮ ፍሬሽ ሆኜ ነው ከአቃቢ ህግነት ራሱ ገና የወጣሁት ማለት ነው። ግን እኔ ጉዳዩን የያዝኩበት ፎርማት ይመስለኛል። በቃ አንደኛ እኔ በጣም ሲኒየር ሰዎች ኖረው እኔ ፍሬሽ ሆኜ እንዳልኩ ቅድም ለማንሳት ሞክሬ ይሆን አላውቅም፣ ኃላፊነት ምናምን ለመውሰድ በቃ የሆነ እስቲ ቆይ እነንተና ከወሰዱት ይወስዱታል ምናምን ብሎ ያያላል። የኛ ሰው ይጠባበቃል። ትክክል ያልሆነ ሀያ ነገር አለበት። እኔ ሀያ በቦታው መሆን አለበት ብዬ አስባለሁ። ሀያ በቃ ይሉንታ ሊይዝህ የሚገባ ቦታ አለ። አዎ ይሉንታ ሊይዝህ የማይገባ ቦታ ላይ ደግሞ በቃ ሊይዝህ አይገባም። እና በጣም ብዙ ሰው አይ በቃ ቆይ እስቲ ከጠሩን እንሄዳለን፣ ቦታው እኮ የሱ ነው፣ ሌላ ሰው የለውም። የሚገርም ነው። ከተመረቅሽ ምን ያህል ዓመት ነበር ያኔ? 6-7 እንደዛ አካባቢ። በጣም ብዙ ሲኒየሮች ነበሩ ካንቺ ብዙ ዓመት 20 ዓመት ምናምን የሰሩ 25 ዓመት። አልፈራሽም? ግን ያኔ በጣም እኮ ድባቡ ያስፈራ ነበር አይደል? እንዴት ደፈርሽ? እኔ እኮ የገጠሬ ደፋር ነኝና በጣም እቺ ገጠሬ የምትያት ነገር ይገርመኛል። ምንድነው ከገጠር ጋር ድፍረት ሰጥቶሻል አይደል ወይስ ምንድነው? እኔ የገጠር ሰው ገጠሬነቴን ገጠር ማለት ምን ማለት መሰለህ ለኔ? እሺ ብዙ ጊዜ ፍትሃዊነት ናት ለኔ። እንዴት ኦነስት ነው። አሁን ይኸውልህ ለምሳሌ አሁን ይኸውልህ የገጠር ሰው ሄደህ ማለት ያለውን እንዳለ በቃ አቅርቦ ነው የሚያስተናግድህ። የውሸት አሁን ይሄ ከተማ አይነት ስራ እንትን የለው። በቃ ይሄ ሳይኖረው ያለው ለመምሰል ምናምን ከሌለው የለው፣ ካለው ደግሞ ያለችውን በቃ እንደው ጠብር ግፍ ብሎ ምናምን በቃ ኦነስት ነው። እና እኔ እንትን ኦነስትነቴን ይገልጽልኛል መሰለኛ ብዬ አስባለሁ። እና በጣም ነው የምወደው፣ በጣም ነው የምደጋግመው ወርዲንግ ራሱ በጣም ነው የምወደው። እና በቃ የሆነ አስበዋል ምንም ለሱ እንትን ላንተ ካለው ቀናኢነት የተነሳ ለሱ ማያደርገውን ለሱ እኮ ቂቤ አይበላም። እንግዳ ከመጣብኝ ብሎ ግን ቂቤ ያስቀምጣል። ከተማ ያለው ግን የተሸበበ ነው፣ ቂቤ ያለው ነው የሚመስለው። አይሰጥህም፣ ላንተም አይሰጥህም፣ ግን ቂቤ ያለው ነው የሚመስለው። ገባህ አይደል? እና ይሄ ፎልስ ፐርሰናሊቲ ወይ ደግሞ የሆነ ያልሆነውን የሆነ የሚመስል የለውም። በቃ የሆነው በቃ እርሻ መምጣት ከሆነ በቃ ሪል የምታየው ነው የሚሆነው። ስለዚህ አንቺ አሁን እኔ መሆነው እኔ አዲስ ነኝ። በቃ ምንም የተለየ ነገር የለኝም። ቤትም እንደዚህ ሆነኝ፣ ውጭም እንደዚህ ሆነኝ፣ ምንም የተለየ ነገር ስለዚህ ያኔ ብዙ ሲኒየሮችሽ ቢኖሩ
ያ ቦታ ላይ ብገባ ጠቅማለሁ ስትይ በጣም ነው እድሉን ሰጥቼ ነበር። እንደው የሆነ ሲኒየር የሆኑትን ለማስተባበር ምናምን ስሞክር በቃ ሁሉም የሆነ ይጠባበቃል። በኋላ ፋይናሊ እኔ ቢሮ ነው ሁሉ ነገር የሚተባበር ምናምን የነበረው ፍሬ ማለት ቦታው ያንተ ሆኖ ቦታውን አለመውሰድ ማለት ነው። እና ትክክል ያልሆነ ይሉኝታ አይደል? ይሉኝታ በቦታው ነው መሆን ያለበት፣ ይሉኝታ ያለ ቦታው መሆን የለበትም። እና አብዛኛው አሁን የተማረው ላይ ምናምን የዚህ ሰውዬ አንዳንዴ አትደነግጥም ዶክተር? እንደው የእውቀት ስታትሳቸው ምናምን የሆነ ሰዎች አግኝተህ ምን ሆኖ ነው በቃ ሀገር እንደዚህ እየተቸገረች ይሄ ሰውዬ እዚህ የተቀመጠው ብለህ አትደነግጥም? እንደዚህ አይነት ሰዎች ምናምን ይገጥማል። እንደዚህ አይነት ይሄ ግን ምን ይፈልጋል መሰለህ? ፕሮፌሽናል ፕላስ መሆን ይፈልጋል። እስኪ ስለሱ ነገር ይወጣ። ፕላሷ ምንድን? ፕሮፌሽናል ባለሙያ ነው። ሎየር ነሽ? ሎየር ነው። አሁን እኔ ጠበቃ ነኝ። ማንም ሰው ከፈለገ መጥቶ እኔንም ቢያናገር ሌላም ጠበቃ ቢያናገር ምናምን እኔ ማለት የእውነት ወስደዋለሁ። አንደኛ ኢሞሽናሊ አታችድ መሆን ባለብኝ መጠን አታችድ ሆናለሁ፣ ፓሽኔት ሆናለሁ። በእንትኑም ዝም ብሎ አሁን ድርቅ ያለ እውቀት ያለው አሁን ችሎት ምናምንም ማለት በደንብ አርቲክል በአርቲክል ምናምን የሚያስረዳ ሰው ምናምን ሰታቸው በጣም ደስተኛ አይደለም። ያ ብቃታቸውን እውቀታቸውን ያሳያል። ብቃት ማለት ፕሮፌሽናል የሆኑበት ደረጃ በጣም ሃይ ሌቭል ሊሆን ይችላል። አንዳንዴ በተለይ እውነት ሲሆን ከዚህ ካንገት እውነት ያልሆነ ነገር ብትይዘው ራሱ ምንም ወላሂ አይወጣም፣ እንትን አይሆንም፣ አይጣበቅም ከውስጥ እውነት ሆኖ በደሉ ምናምን ግን ፊል ስታረገው በቃ የሆነ ይዘላል ራሱ በቃ የሆነ በቃ ገብቶሃል አይደል? ላንተ ያንን ሌጋል ኢሞሽናል ፓርት ለማስተላለፍ ተግ ነው የሚያደርገው። በቃ ገብቶሃል አይደል? አሁን እንትን ሲሆን ግን ይሄ እንደዚህ ነው መብቴ ነው እንደዚህ አይነት አንቀጽ ምናምን ደረቅ ነው እንትን ይለው። ስለዚህ መረቅ አለው ማለት ነው። መረቁ ስሜቱ፣ ስራውን መውደዱ፣ በቃ በድራይቭ ኖሮ ፓሽን ኖሮ መስራቱ ምናምን መኖሩ ፕላስ ያደርገው። ያ ለየት አድርጎኛል ብለሽ ታስቢያለሽ ሙያው ላይ? እኔ አሁን ይመስለኛል ማለት እኔ አሁን ምን ይሆናል መሰለህ፣ ለምሳሌ አሁን ቲክቶክም ላይ ምናምን የምገልጻቸው ነገሮች ላይ ሰው ሲገልጻቸው ስሰማ እንደዛ ሆኖ አገኛቸዋለሁ። ለምሳሌ አሁን በጣም ከኔ የተሻለ ኤክስፐርቲዝ ያለው በዚህ ረገድ በቃ በጣም ምናምን ብዬ ልኬ በፍጹም ድጋሚ ችሎታችን እንዳይደርስ ይሉኛል። ለምን እኔ እንደዚህ ነው በዚህ ዓመት እንደዚህ አስተምሮ ይሄንን በቃ እንደው እኔን ራሱ ሲያስረዳኝ እኮ አንዳንዴ ማመን ከሚያቅትህ በላይ ፕሮፌሽናል ሆኖ ይሄ ሰው ፕላሷ ጎለዋለች ማለት ነው ብዬ እንዳስብ ያደርገኛል ማለት ነው። ስለዚህ ፕላሱ በጣም ኢምፖርታንት ነው። በጣም ኢምፖርታንት ነው። ፐርፐዙ አይደል? አላማው አይደል? ትስስሩ ከጉዳዩ ጋር ያለሽ ትስስር ፍቅሩ አይደል? ስራ መሆኑን እስከ አንዳንድ አትረሹም። አንዳንድ ጊዜ እኔ እንደዛ ይመስለኛል። እንደውም ተከፍሎ ምናምን እኮ አይደለም ያልተከፈለኝ በጣም ዊን ያረኳቸው ሰበር ድረስ በጣም በርካታ ጊዜዎች አሉ። ምንም የክፍያ ፐርፐዝ የሌላቸው ማለት ነው። በግድያ ተከሰው 2-3 ኬዞች እኮ በነጻ ወጥቻቸዋለሁ። ሰዎቹን ማውቂያቸው ክፍያ ተከፍሎኝ ምናምን አይደለም። በፋንዳሜንታል ኤረር ኦፍ ሎው የማይታይባቸው ኬዞች የታዩ ማለት ነው። በጣም የሚገርም እርካታ ሰጥቶሻል እንጂ ያ አላህ እንደው ዶክተር ማለት ከዚህ የበለጠ ደስ ቢል ነገር አለ? በጣም ድምጻችን ይሰማ ላይ በመሳተፍሽ ምን ይሰማሻል? በዛ እድሜሽ ማለት ነው፣ በዛ ወጣትነትሽ አሁን ወደ ኋላ ሆነሽ ስታይ ምን? በጣም ነው ደስ የሚለኝ የእውነት ማለት ነው። ለምን እስኪ ንገሪኝ። አንደኛው የእውነት የትክክለኛ የመብት ጥያቄ ስለነበረ ጥያቄዎቹ ትክክል ስለነበሩ አንድ። ሁለተኛ እኔ እንደው በሳምንት 4 ቀን ማረሚያ ቤት ነበርኩኝ። ከዛ አንዱ እንደውም ፖሊስ አንዴ ምን ብሎኛል፣ እንደው ተመላልሰሽ ከምትሞች እዚሁ መተሽ ለምን አትታሰሪ በዚህ ሌቭል ማለት ነው። ከዛ ውጪ ኮሙኒኬት የማረግበት እንትን አይ ቲንክ እኔ ሲምፕል ነው ታይፕ የራሱ። አሁን ጠበቆች ማለት የሆነ ትንሽ ፕሮፌሽናል የመሆን ምናምን በቃ የሆነ ባውንደሪ ምናምን መስመር አይነት ምናምን አለ። እኔ ሲምፕል ስለሆንኩኝ ይመስለኛል ብዙ ሰው ቀለዋለሁ። በቃ እንዳልኩህ ምንም በቃ እኔ ብታቀኝ አዲስ የሆነኝ
ወደፊትም እንደዚሁ ነኝ። የተለየ ነገር ምናምን አይኖረኝም። ናቹራልም ነገር ስለሆነ ማለት ነው። ገጠሪነቱ ያልሽው ራስን መሆን እኔ ነኝ በቃ ባይተው አዲስ በጣም የምወዳት ታይ እንጂ በጣም ነው የምትወጃት። አይ ሃቭ ኖ ወርድ ምን ነው በጣም የምትወጅላት? በቃ ግልጽ መሆኗን ኦኬ የሆነ እናትነትን የምትወድበትን ፎርማት ራሳችንን የምንሆነው ራሳችን ስንወደው ነው ብዬ አስባለሁ እኔ። እና በተቻለ መጠን የሚሻክረኝን ነገር ላለማድረግ ጥረት አደርጋለሁ። ጥፋት አላጠፋ ምናምን ሳይሆን አጠፋለሁ ምናምን፣ ግን ከጥፋቴም ደግሞ ሳጠፋ ቶሎ ነው ለመመለስ ጥረት ማድረገው። በቃ አሁን ጥፋት ከሆነ ጥፋቱ ላይ መቆየት ምናምን አልፈልግም። ይሄ በቃ ምንድነው ቶሎ እንዴት አስተካክለዋለሁ? ኦኬ ይሄ አዲስ እኮ ምናምን ስተት ነው ካሉኝ ስተት ነው ያሉት ነገር ላይ መቆየት በጣም ነው የሚከብደኝ። እንደውም አንድ ጉዳይ ላይ ሲገመግቡኝ ምን አሉኝ፣ እኔ ይሄ ጥፋት ነው እያልኳት ጥፋቱን ሳታዳምጠኝ በቃ ቀድማኝ ትሄዳለች። ለምን በቃ በክፋት ነው ያሰበው እሱ። እኔ እንደውም እኔን በቃ በዚህ ደረጃ ጥፋቱ ላይ እንዳልቆይ ነው ምጠራው ብዬ ራሴን በጣም አፕሪሼት አደረኩኝ። ወዲያው መፍትሄ መፈለጉ ላይ በቃ ወዲያው ይሄ አይ ቲንክ ከእናቴም እንደዚህ አይነት ነበረች። የሆነ ነገር ከሆነ የሆነ ጥፋት ጠፋ አይደል ሶ ምንድን ነው ዋትስ ኔክስት፣ በቃ ምንድን ነው አሁን ቀጥሎ እንዴት ይስተካከል፣ እንዴት ይታረማ። ደንበኞችም ጋር እንደዛ ነው የማወራውና ይሄ እንትነህ ኮሚኒኬት የምታደርግበት መንገድ አይ ቲንክ ጥሩ ከልቸር የሚመስለው ሚድሮክም ሰርቻለሁ በመሳተፍሽ በድምጻችን ይሰማ። ግን አንድ ጥያቄ ወደ ሚድሮክ ከመሄድሽ በፊት መቼም ሁሉም ልፋት ሁሉም እንቅስቃሴ ከሙያ ባሻገር የሆነ እንዲደርስ የምትፈልጊው ነገር አለ አይደል? ፍሬውን ማየት ትፈልጊያለሽ። ፍርድ ቤት ተከራክረሽ አሸንፈሽ ፍትህ እንዲሰፍን ትፈልጊያለሽ። ድምጻችን ይሰማ ላይ ያደረግሽው ኮንትሪቢዩሽን ፍሬውን እንዴት ታየዋለሽ? አሁን በጣም ደስ ይለኛል። የዚህ ትውልድ ፓርት በመሆኔም ደግሞ ቀላል አንደኛ ኤክስፔሪየንስ አግኝቼበታለሁ፣ ጥሩ ውጤትም አይቼበታለሁ። ውጤቱ ግን ምንድነው? አሁን ለምሳሌ ተቋም እንዲኖረን አድርጎኛል። ተቋም አልነበረንም፣ በህግ አልነበረንም ማለት መጅሊስ ነበር አይደል? በፊት ነበረ ግን እንደ ማንኛውም ኤንጂኦ ነው የነበረው። ኤንጂኦ ሆነህ የሆነ ተቋም ስር ሆነህ መስተናገድና በአዋጅ ራሱን የቻለ ተቋም ሆነህ አሁን ደግሞ አንተ በስርህ ብዙ ማህበር እንዲኖርህ እያደረግክ መቀጠል እኮ ይሄ በቃ ቶታሊ። ስለዚህ በዚህ በጣም ደስተኛ ነኝ። የስ አሁን መጅሊስ ላይ ቀጥለሻል? አለው በህግ እያማከርኳቸዋለሁ። በሙያ ረገድ እያማከርኳለሁ። አንድ ጥያቄ ልጠይቅሽ። ያው ብዙ ሰው አዲስ ሲባል ለዚህ ስለታገልሽ አሁንም ኮንትሪቢዩት እያደረግሽ ስለሆነ በአዎንታዊነት ያየዋል ብዬ አስባለሁ። አሁን የምናነሳውን ኢሹ አሁን በእርግጠኝነት ሚዲያውም ላይ ትመለከቻለሽ፣ የማህበራዊ ሚዲያውም ላይ ቅርብ ሆነሽ ከሰዎች ትሰማያለሽ እና ከፍተኛ የሆነ ጭቅጭቅ የሚመስል ነገር አለ። ይሄ እንግዲህ እውነታ ነው። በዚህ በኩል አካታችነት የለውም፣ እንዲህ ችግር አለበት ይባላል። በዚህ በኩል ደግሞ አይደለም እንደዚህ ነው ይባላል እና የሆኑ ጠጠሮች መወራወር አይነት ነገር አለ። ይሄን ምንክደው አይደለም፣ ጀስት ሁሉም የሚያውቀው አካል ስለሆነ እና ምንድን ነው ፕሮብለሙ ወይም ችግሩ የሚመስልሽ? እንዳንቺ አይነት ሰዎች ደግሞ ሚዛናዊ ሆኖ መፍትሄ ያመጣሉ ብዬ ተስፋ አደርጋለሁ እኔ ፐርሰናሊ። እና ምንስ መፍትሄ ያለሽ? ተቋም ሆኖ ቅድም የተለፋበት ነው ብለሻል እና ለብዙ ሰው የሚያስጠልል ተቋም ነው እና እንደዛ ሆኖ እንዲሄድ አሁን ምርጫ ነገር አለ እና ኢንጀነራል ያየሽው የተረዳሽው ነገር ምንድን ነው? እንደ አንድ ህግ ባለሙያም በዚህ ጉዳይ ላይ እንደለፋበትም ሰው አሁንም አማካሪ እንትን ውስጥ እንዳለ ሰው ምንድን ነው የምትይኝ? አይ ቲንክ ይሄንን ጉዳይ በጣም ሴንሲቲቭ ነው። አይ ነው ያ ግን በሶስት ከፍለን ማየት ያለብን ይመስለኛል። በዚህኛው ረገድ መጅሊስ አለ፣ ተቋም ነው። በዚህኛው ረገድ መብት ያልተከበረልኝም የሚል ወገን አለ። አሁን ተቋም ስትሆን ምንድን ነው ያመጣው? ለምሳሌ ለሙስሊሙ አይለው ፋይዳ አለው ወይ ምናምን ስትል ሙስሊሙ ተቋም የራሱ ተቋም ኖረው በስሩ ብዙ ተቋማት መፍጠር የሚችል ህጋዊነቱ የተረጋገጠ መክሰስ የሚችል መከሰስ የሚችል ተቋም ኖረው በቃ ይሄ ማለት 50 ሚሊዮን ህዝብ ሪፕሬዘንታቲቭ አለው። በቃ ይሄ ማለት ምንድነው መሰለህ
በህግ ስትቋቋም በአዋጅ ስትቋቋም የህግ የበላይነት ማለት ነው። ቅድም እኔ በህግ የበላይነት ያኛው አንድ ባልደረባ የራሱ አንቺ የህግ የበላይነት የለም ያሉሽ ቀን ምትሞች ይመስለኛል አለኝ አልኩህ። ለዛ ይሄ የህግ ጉዳይ ነው ማለት የሆነ አዘርባይጃን መጅሊስ ተሳተፈ፣ የሳውዲ መንግስት የኢትዮጵያ መጅሊስ ጋር ተፈራረመ ምናምን ስትባል እኮ የህግ የበላይነት ስለተከበረ ተቋም ስለሆንክ ያ አልተወከለም የምንለው ማህበረሰብ ተወካይ ስላገኘ ነው። ኦኬ ይሄ በራሱ መከበር ህጋዊነቱ መጠበቅ የህግ የበላይነት መሄድ ምናምን አለበት። ያ ማለት ግን ተቋሙ ሲሰራ ደግሞ ችግር የለውም ማለት ደግሞ አይደለም። ኦኬ ተቋሙ ሲሰራ ቅድም ተቋም ስንሰራ ከፒኤልሲ ሸር ካምፓኒ ተቋም ላይ እንዲያደርጉ ያልነው እኮ መጅሊስ ላይ ይሰራል። መጅሊስ ላይ ምን ይመጣል? ህጋዊነት ይመጣል፣ ሊደርሺፕ ይመጣል፣ ሲስተም ይመጣል። ሲስተም ሲመጣ ሲስተም ውስጥ ምን አለ? ሰዎች የሚቀጠሩበት ስርዓት፣ ምርጫ የሚካሄድበት ስርዓት አይደል? ሲስተሙ ማለት ይሄ እነዚህ የምናወጣቸው ማኑዋሎች፣ አሁን ለምርጫ የምናወጣው ማኑዋል እነዚህ አይነት ነገሮች ስትሄድ እንትን አላቸው ማለት የራሳቸው ስርዓት ህግ ምናምን አላቸው። አሁን ይሄንን መሄድ መጀመሩ እሰየው የሚያሰኝ ነው። ግድፈትና ጉድለት ደግሞ የላቸው አላቸው። ለምሳሌ አይ ቲንክ እስካሁን እንደው ስትራቴጂክ የሚሰራ ቡድን ምናምን እንዳለው አውቃለሁ። ይሄ አንድ ጅምር ሆኖ በሚፈልገው ፍጥነት ደግሞ መሄድ አለበት። ሲስተሙ ለኤችአር የፈጠርከው ሲስተም ለሰው ኃይል የፈጠርከው ሲስተም የሆነውን ደረሳ የሚያመጣ የሆነውን ደረሳ የሚገፋ መሆን የለበትም። አካታች መሆን ደግሞ አለበት። ብቃት አሁን ብቃትን መለኪያ ስታደርግ ቅድም ያልናቸው ነገሮች ስናመጣ ማኑዋል ሲኖርህ እኔ እናንተ እኩል ቀርበን የምንለካበት በሙያ ረገድ አበርክቶ አለ ወይ፣ ቫሊዩ አድ ያደርጋሉ ወይ፣ ለዚህ ቦታ ይመጥናሉ ወይ ቢላል መሆኑ ሳይሆን ፕሮፌሽናሊ ይመጥናሉ ወይ ተብለህ ነው ሚዛን ላይ የምትቀመጠው። ቢላል የመሆን አህመድ የመሆን መሐመድ የመሆን ወይ ምናምን ኢሹ አይደለም ማለት ነው። ልክ ወደሱ እንዲመጡ ደግሞ ጅምር ላይ ናቸው ያሉት። የራሱ ደግሞ ጉድለት ምናምን ሊኖራቸው ይችላል። ግን ጉድለት ነው ብለህ ብታዋክበው እንደ ፖለቲከኛ ብትጎትተው ይጠቅማል አይጠቅም? እንደዛ ጎትተው ምናምን እንደ ተቧድነህ እንደ ፖለቲካ ፓርቲ እዚህ ነው እዛ ነው ምናምን ብታጫጭሁ አይጠቅምም ማለት ነው። አለው ያኛው ሌላ ቦታ ስላለው። በምን አይነት ወይ ነው ቅሬታ ካለ ክሪቲክ ለምሳሌ መደረግ አለበት፣ ምንም ጥያቄ የለም። ለምሳሌ ተቋም ነው፣ ግለሰቦች ቅሬታ ሊኖራቸው ይችላል። ተቋማት ቅሬታ፣ ቡድኖች ቅሬታ ሊኖራቸው ይችላል። ቅሬታውን ማቅረብ ባለባቸው ስርዓትና መንገድ ማቅረብ አለባቸው። አሁን እንዲህ ሶሻል ሚዲያ ላይ ምናምን መፍትሄ አይመጣም። መፍትሄ ማለት ይሄ ሶሻል ሚዲያው መጠዛጠዝ ምናምን እኔ ሲጀመር እንደዚህ አይነት ነገር ነግሬያለሁ አይደል? ቅድም አንድ እንትኔ ፖዚቲቭ ሜንታሊቲ ነው ያለኝ። በተቻለ መጠን አንዳንድ ጊዜ በቃ እንደውም ኔጌቲቭንም ወደ ፖዚቲቭ ለመቀየር ጥግ ነው የሚሄደው እንጂ እንትን አይደለም። ግን ያ ማለት ግን ኔጌቲቭንም ወስደህ ወደ ካልኩሌት ተደርጎ የማይጠቅመው አይጠቅምም የሚጠቅመው ይጠቅማል ተብሎ መሰራት ካልኩሌት መደረግ አለበት። በዚህ መንገድ ሁሉም ጋር መኬድ አለበት ምናምን አይደለም። እንደ የትኛው ቦታ ላይ ቆመህ ነው የምታስበው? እንደ ጠበቃ ሆነ ስታስብ ነው? እንደ መጅሊስ ሆነ ስታስብ ነው? መብቱ እንደተጣሰበት ወገን ሆነ የትኛው በማን ጫማ ላይ ቆመህ ነው የምታስበው የሚለው ፕሮፐርሊ ሚዛን ላይ መቀመጥ አለበት። ሰው ቅሬታ ሲኖር የቅሬታ አቀራረብ ስርዓቶች አሉ። ተቋማት እንዲያደራድራቸው ማድረግ ይቻላል። በወረቀት ሀሳባቸውን መግለጽ ይቻላል እንጂ አሁን እኔ ለሶሻል ሚዲያ ለምናምን ብናቀርበው መፍትሄ ምናምን ያለው ግን እሱ ብቻ ሳይሆን አሁን ቅሬታ አቅራቢውም ቅሬታውን ማቅረብ ያለበትን ስርዓቱን ጠብቆ ቢያቀርብ፣ መጅሊስም ደግሞ እንደ ተቋም አካታች መሆን አምብሬላ ነው አይደል? እንዲሆን መጀመሪያም እኮ ስንመጣ አምብሬላ እንዲሆን የሆነውን የሚያቀፍ የሆነውን የሚገፋ እንዳይሆን ነው አይደል? ይሄ ሁሉ ጥረት የተደረገው። እንደሱ ከሆነ ደግሞ ያንን ቅሬታ የሚሰማበትን ፎርማት ፈጥሮ ደግሞ ማዳመጥ ደግሞ ተገቢ ይሆናል። መሀል ሰፋሪው ደግሞ ያልኩህ አለ። መሀል ሰፋሪው አብዛኛው ስናየው የተማረው የምንለው ወይ ነጋዴው
ፕሮፌሽናል የምንለው ባለሙያ የምንለው ማለት ነው። ግን ቁጭ ብሎ እንደዚህ በቃ እነሱ እንትን ሲሉ ሲወራወሩ የሆነ ነገር ቁጭ ብሎ እያያለሁ እኔ ይሄንን ቅድም ኃላፊነት መውሰድ ያልኩት ይሄንን ነው። ይሄ ባለሙያ የሚባለው ይሄ መንፈሳዊነት አይደለም እንዴ? መንፈሳዊ ማለት ይሄ መንፈሳዊ መሆን የሆኑ የተራራቁ ግሩፖች ሲኖሩ አቀራርቦ ስታቀራርብ የራሱ ፎርማት ሊኖረው ይችላል። እንደ ፍርድ ቤት ከሳሽ በዚህ ተከሳሽ በዚህ ዳኛ ምናምን አይደለም የምታቋቁመው። ሙያ ያላቸውን ሰዎች ማምጣት፣ ከዛ በኋላ ደግሞ መንፈሳዊ ሰዎችን ማምጣት፣ ፍትሃዊ ሰዎችን ማምጣት፣ ተሰሚነት ያላቸው አይደል? አዎ በየትኛውም ዘርፍ ይሄንን ሚዛናዊ የሆኑ አሁን ጁሪ የምንለው አለ አይደል? አሁን ጁሪ የኢኮኖሚ ባለሙያ አለ፣ የህግ ባለሙያ አለ፣ የአይቲ ባለሙያ አለው፣ የሶሻል ባለሙያ አለው፣ የሃይማኖት አባት አለው። እኔ ይሄ ሁሉ የሃይማኖት አባት እያለን ካልቸሩን ራሱ ብታየው አፋር አይተዋል። አሁን ለሽምግልና ለምናምን ያለው ስርዓት ሶማሌ ብትሄድ፣ ኦሮሚያ ብትሄድ፣ አማራ ብትሄድ በጣም የሚገርም እኮ ነው። እንደ ሙስሊም እንደ ማህበረሰብ በዛ ላይ ትረስት የምናደርገው መጠን ራሱ ከፍታው አልተጠቀምንበትም እኮ ዶክተር፣ ይሄንን ፎርማት ማለት ነው። ትክክል፣ እስኪ እንጠቀምበት። ግን ምንድነው አዲስ ትክክል በደንብ የሄድሽበትን እንትን ከወረቀት ካሉ ነገሮች ጀምሮ እስከ አተገባበሩ መካሄድ አለበት ነው። ግን አንዴ ሁል ጊዜ እኔ ትንሽ ቅር የሚለኝ ነገር ምንድነው ጅምር ላይ ነን የሚባል ነገር። ቅድም ሲስተም እንዳልኩሽ ሌላው ፎቢያ ያለብኝ ሲስተም አይሰራም ከሚለው ውጭ ሌላ ፎቢያ ያለብኝ ጅምር ላይ ነው። ይሄ ማለት ነገሮች ኦቨርናይት በአንድ ምሽት ይከናወናሉ ሳይሆን አንዳንዴ ይንዛዛል። ገብቶሻል አባባሌ? አንዳንዴ እንትን ምንድነው አፈጻጸም ጉድለትን መደበቂያ ይሆናሉ ብዙ ተቋማት ላይ፣ እንደ መጅሊስ ብቻ ሳይሆን ብዙ ተቋማት ላይ ገና አሁን እንትን ብለን የለ። ለምሳሌ በአዋጅ ከጸደቀ ቆይቷል። ስለዚህ አሁን ስለሱ የምናወራበት ታይም አክብረናል፣ በቃ ጸድቋል ምናምን ተብሏል። አይ ነው ሁሌም ታሪክሽ ነው ልታነሺው ትችያለሽ። ግን እዚህ ጋር ፕሮብለም ተፈጠረ ሲባል ያንን ማንሳት ሳይሆን እሱ ከተፈጠረ በአዋጅ ከጸደቀ በኋላ ያለውን ፕሮግረስ ደግሞ ኦብጀክቲቭሊ በአግባቡ የምንለካበት ማለት ነው። ቅድም ያልሽው የቅጥር ስርዓት የምን ስርዓት መኖሩ ትልቅ ነገር ሆኖ አተገባበሩ ላይ፣ አመራሩ ላይ፣ አደረጃጀቱ ላይ፣ አፈጻጸሙ ላይ ያለ ቅልጥፍና፣ ፍጥነት፣ ጥራት፣ አመራር መለካት ያለበት ይመስለኛል። ገብቶሻል አባባሌ? ያ እንዳልሽው ዘራይት ሰዎችን ማምጣት፣ ያንን ለመለካት መሞከር ምናምን። እንዲህ አይነት ቅራኔዎች ሲፈጠሩ በኮንፊደንስ እነዚህ ነገሮች ካሉሽ ያንን ነገር በትክክል ኮሚኒኬት ማድረግ ነው። ይኸው እንዲህ ተደርጎ ነው፣ በዚህ መልኩ ነው የተሰራው፣ ይሄ ነው እንደዚህ ነው የሚል አይደለ? አሉባልታም ከሆነ አሉባልታነቱን በአሉባልታነት ትመልሻለሽ። ግን ሁል ጊዜ የጀማሪነት መንፈስ፣ ሁል ጊዜ በሂደት ላይ ነው የሚል መንፈስ እንደ ሀገርም ብዙ ጊዜ ችግር ሆኖ አያዋለሁ። እንደ ሀገርም እኛም ጋር እንደዛ አይነት ችግሮች ካሉ አይ ቲንክ መፈታት አለበት ብዬ አስባለሁ። ቅድም እንዳልኩ ተቋማት ላይ ልምምድ አለመኖሩ፣ ኤክስፒሪየንስ አለመኖሩ ያልኩህ ነገር እሱ ነው። ሲስተሙ አንተ ጠለዋለሁ ያልከው ሲስተም ሁልጊዜ ዝም ብሎ ሲስተሙ አላሰራም ብሎ ሲስተሙ እየተባለ የሚቀጥል መሆን የለበትም። ፕሮፐርሊ ደግሞ ክሪቲሳይዝ መደረግ አለበት። ይሄንን ማን ነው ክሪቲሳይዝ ማድረግ ያለበት ዶክተር? እስቲ አንተ ልጠይቅህ ደግሞ፣ አንተ እኔን ብቻ ሳይሆን የምጠይቀኝ ክሪቲክስ የምንለውን ነገር እኮ ፕሮፌሽናል የሆነው ወይም ደግሞ መሀል ላይ የሰፈረው ሰው እኮ ነው ማምጣት ያለበት። አሁን ወደ መጅሊሱ ራሱ ስትመልሰው ማለት ነው እነዚህ ሰዎች ምንድን ናቸው? ባክግራውንዳቸው የትምህርት ፕሮፌሽናል እንትን አላቸው እንዴ? መንፈሳዊነቱ ላይ የራሳቸው የሆነ ጣራ ሊኖራቸው ይችላል። አሁን ስለ ስትራቴጂክ ፕላን ብናወራቸው የሚገባቸው ምናምን የለም። ይሄንን እኮ ማምጣት ያለብን እኔ እናንተ ነን። ይሄ ፕሮፌሽናል ወይም ደግሞ እኛ መሀል ሰፋሪ ሆኖ ወይም ደግሞ አያገባኝም ብሎ ወይም ደግሞ አጉሊልን ተይዞት ወይ ደግሞ በሆነ ፍርሃት ተሸብቦ ያለው እኮ ማለት ያንን ክሪቲክስ ማንጣት አለበት የምንለውም ባለሙያው እኮ ነው።
ግን ሁሉም ሰው የስራ ድርሻ የለውም ምልልሽ ነው ሁሉም ሰው ለምሳሌ መጅሊሱ ጋር እየሰሩ ያሉ የሚመለከታቸው ሰዎች አሉ እንደ አማካሪም ይሁን እንደ ዋና ስራቸው የሆኑ ሰዎች ማለት ሌላው ዝም ማለት አለበት እያልኩሽ አይደለም ግን ፕራይመሪሊ ኃላፊነቱ ሰውንም መጥራት ካለባቸው ይሁን ሰው ገፍቶ ቢሄድ ጥሩ ነው አግሪ ያረጋለሁ ፕሮአክቲቭሊ ራሱ ሄዶ ተቋሚ ነው ይመለከተኛል በዚህ ማገዝ አለብኝ ማለት ይኖርበታል ግን አንድ ድርጅትን ለማሳደግ ሲፈልግ ዋና ማን ነው ኃላፊነቱን የሚወስዱ የተቋሙ መሪዎች ናቸው ስለዚህ እሱን ነው እኮ ምልሽ አሁን ብዙ ጊዜ የተቋሙ የኔ ተቋም አሁን ቢልኮርን ማሳደግ ቢኖርብኝ ለምን ሰዎች አልመጡም ልል አልችልም ያ በበቂ ሁኔታ አሁን ያልሽው ያንን ማካተትና ችግሮች ካሉ እየፈቱ በፍጥነት የመሄድ ጉዞ መጀመር አያስፈልግም ወይ ያስፈልጋል ምንም ጥያቄ የለውም ይሄ ያስፈልጋል ኢቭን የመጥራት እንትኖችም አሉ አሁን ለምሳሌ ቦርዱን ለማዋቀር አሁን እኮ እንትኑ ራሱ እኮ ብዙ ነው ዶክተር ምጓተቻ መንገዱ ራሱ እኮ ይሄ የዘር የምናምን እንትኑ ራሱ እኮ እዛም ላይ የራሱ አስተዋጽኦ አለው አሁን ቦርድ ምናምን ስታዋቀር ከሆነ አካባቢ አሁን የሆነ ዕውቀታቸውን ብቻ ወስደህ እንትን አትልም ዕውቀት ያለው ታመጣለህ ለምሳሌ እንትኑ ራሱ ይሄ አሁን ያለው አጠቃላይ የኛ ስብጥር በራሱ ተጽዕኖ ያሳድራል ሪፍሬም እንዲደረግ ብዬ ነው ያ ለምሳሌ አሁን መጅሊሱ እየሞከራቸው ያሉት ነገሮች አሉ አሁን ቦርድ ሲያዋቅር ምንድን ያደርገው ሴት መካተት አለበት አካል ጉዳተኛ መካተት አለበት አንዳንድ ጊዜ ሳትካተት በመቅረት ምክንያት የሚረሳ ነገር ሁላ ስለሚኖር ማለት ነው የክልል ተዋጽኦ ምናምን መካተት አለበት የፕሮፌሽናል ምናምን መካተት አለበት ሶ ኤሪያ አለው ስታካትት ራሱ መሐንዲስ የምትፈልግበት ቦታ አለ መሐንዲሱን ታመጣለህ መሐንዲስ ስታመጣ ግን ከሁሉም ቦታ መሐንዲስ ልታመጣ አትችልም የሆኑ መሐንዲሶች ልታመጣ ትችላለህ በተቻለ መጠን ያንን ሴት የሆነች መሐንዲስ የሆነች ምናምን ደግሞ ከሆነ ሊሆን ይችላል እሱን ደግሞ የማታገኝ ከሆነ ግን ጥረቱ እንትኖች አሉ ማለት ነው ጅምሮቹን ግን በቂ ናቸው ወይ በደንብ ተሄዱባቸዋል ምናምን ማለት አይደለም በደንብ እንዲካሄድባቸው ክሪቲሳይዝ መደረግ አለባቸው ሰፖርት ማድረግ ደግሞ ይፈልጋል ምርጫው ተሳክቶ ተቋሙ ሁሉንም ማካታች ሆኖ አይደል ስትታገይበት የነበረው ነገር ፍሬ አፍርቶ ሌሎቹም ሲታገሉበት የነበረው እንድታይ የሆነ ማለት የምትፈልጊው እንዲህ ቢሄድ ምትይውሽ የምታረጊው ነገር ማንሳት የምትፈልጊው ካለ የመጨረሻ እድል ልስጥሽ እዚህ ላይ በተቻለ መጠን እንግዲህ አሁን ከመስጂድ ከወረዳ ከምናምን ጀምሮ አካታች ለማድረግ ጥረት እየተደረገ ነው ያለው አሁን የሆነ ሲስተም ነው ያንን ያሰራር ስርዓት ነው የምትዘረጋው እንጂ ታች ወርደህ በተናጠል ምንድነው የሚለውን ሰዎች በዛ መጠን ተረድተውታል ወይ ፕራክቲስ ያደርጉታል ወይ ምናምን የሚለውን ዋስትና ልትሰጥ ምናምን አትችልም ጅምሮቹ ጥሩ ናቸው ስቲል ግን ያሉ ክፍተቶችን ደግሞ ተቀራርቦ መፍታት ደግሞ ያስፈልጋል ኦኬ ይሄ አንደኛ የእስልምና መርህ ነው ተቀራርቦ በቃ አንድነት እኮ ፈርድ ነው የሚለው አይደል አንድ መሆን ፈርድ ነው ሶ በሚያቀራርብህ ፎርማት እና ሞዳሊቲ ተቀራርበህ እንደ ተቋምም ትክክል የተቋም ስታተስህን ይዘህ ግን የዚህን ማህበረሰብ ወይም ደግሞ ተገፋው የሚለውም እኮ ሙስሊም ነው ሊገፋ ይገባም ብለህ ያንን አካታች ለመሆን ደግሞ ተገቢውን ጥረት ማድረግ ያስፈልጋል አያገባኝም ብሎ ደግሞ ዳር የተቀመጠው ደግሞ ተመልካች የሆነም ደግሞ አይ ያገባኛል ብሎ መጥቶ ያንን መደላደል መፍጠርና እንትን ለማድረግ ወደ መሀል ለማምጣትና ስሙዝ የሆነ እንትን ሲኖረን ተቋም ሲኖረን እንደ ሀገር በጣም ተጠቃሚ የምንሆንበት በጣም ብዙ የምንፈልጋቸው ዊሽ የምናደርጋቸው ዩኒቨርሲቲዎች የሚኖሩበት ብዙ የሰው ኃይል የምናፈራበትን እድል የምንፈጥርበት ትልልቅ ትምህርት ቤቶች የሚሰሩበት ትልልቅ መስጂዶች የሚሰሩበት መስጂዶች ሲሰሩ እኮ ብዙ ትምህርት ቤት ያላቸው ላይብራሪ ያላቸው እናቶች ልጆቻቸውን እዛ እያጫወቱ ስራ የሚሰሩበት ተቋማትን መፍጠር ይቻላል ስለዚህ መስጂዶቻችንም ተቋሞቻችን ስለሆኑ ማለት ነው እንደዚህ አይነት ተቋማት እንዲፈጠሩ መጓተቱ ብዙ እንትና ያመጣም ብዙ ፍሬ ያፈራም ለማንም አይጠቅምም ባይዘው ለማንም አይጠቅምም ሶ ተቀራርቦ መስራት ተገቢ ተገቢ ነው የግድ ነው ላለው ወደ አዲስ እንመለስ ከአዲስ አበባ ማለት አይደለም ተበቃ አዲስ ጋር እንመለስና አንቺ በጣም ዋጋ መስጫቸው እዚች ምድር ላይ እነዚህ ነገሮች ስፔሻል ዋጋ አላቸው ለኔ የምትያቸው እስኪ ቫልዩዎችን እንያቸው
ላንቺ በቃ ልዩ ትርጉም አላቸው ትልቅ ሚዛን ናቸው የምትያቸው ኤኒ ህይወትሽ ላይ ያሉ ነገሮች ዓለም ላይ ያሉ ነገሮችን እስኪ ለምሳሌ እኔ ቫልዩ ማድረጋቸው ጀስቲስ ቫልዩ ነው ኦኬ ኦብቪየስሊ ፍትህ ምንም ድርድር የለም ምንም ለድርድር እምነቴ ቫልዩ ነው ፋሚሊ ቫልዩ ማድረጋቸው ነገሮች ናቸው ፕሮፌሽናል ቫልዩ ማድረገው ነገር ነው ማደር ነው ቋንቋው ልክ ነው አይደለም አላቅም ግን ፕሮፌሽናሊዝም ሙያዊ መሆን ማለት ሙያዊ መሆን ብዙ ነገር ነው አስከትሎ የሚመጣው ኢኮኖሚካል ነፃነት እንዲኖር ያደርጋል ሮልህን ፕሮፐርሊ እንድትወጣ ያደርጋል የሊደርሺፕ ሮልህን ፕሮፐርሊ እንድትወጣ ምናምን ያደርጋል ፕሮፌሽናል መሆንህ ፕሮፌሽናል ስትሆን ሪዝነብል ትሆናለህ ምክንያታዊ ትሆናለህ ባላንስ ታደርጋለህ እኔ እንደው አንዳንድ ጊዜ ቅድም ስልህ ነበር የሆነ አሁን እኔ ልዩ ነኝ እኔ በቃ አዲስን ወዳታለሁ ያልኩህ ማለት ነው ባላንሲንግ በጣም ይገዛኛል አሁን የሆነ ተጣልተው ምናምን መተው አስበው ምናምንና አሁን ልጆቹ የባልና ሚስት እንደው ኬዝ አድርገን ብንወስደው ከሚለያዩና ከሚፋቱ ስንት ልጅ ያላቸው 5 ልጅ ስንት አመታቸው ነው እንደዚህ ሶስቱ ኦልሞስት ከ13 አመት በታች ምናምን ናቸው አራቱ ስለዚህ እንደው ማለት እንደው ይሄንን ተተሹ በቃ እንትን መሆን አይችልም ማለት እንትን ይበዛዋል እና አንዳንዴ እንደውም ጠበቆች በጣም ይናደዱብኛል ይሄ እኮ እናትነት አይደለም እሺ እዚህ የመጣሽው እኮ ስራ ልትሰሪ ነው እና ፕሮፌሽናል ግን ቢዮንድ ሲሆን በጣም ብዙ ቫልዩ አዳርጎ አገኘዋለሁ ገብቷል አይደል አንዳንድ ጊዜ እስኪ ታዩ ይሄን እኮ ብትታዩ ይሄ ምንድነው ይሄ መሰረታዊ ነገር ነው አይደለም ኦኬ መኪና ባይኖርሽ ትርፍ ነው አይደል አሁን ለልጆች ምናምን አትቸገሪ ልጆቹ ይማራሉ አሁን አንቺ ይሄን ማድረግ ትችላለሽ እስኪ just leave it ጊዜ ስጪው ምናምን እና አንዳንዴ ተመልሰው መተው ራሱ በጣም ደስ ብሏቸው በቃ ማለት ይሄንን ስለመከርሽንና ደስ ስላለን በቃ ምን ብለው አፕሪሺየት አድርገውኝ ምናምን ይሄዳሉ ባይ ዘ ዌይ ፕሪ ሜሬጅ እና ፖስት ሜሬጅ ትሬኒንግ ላይ በደንብ ሊሄድበት አሁን እና ሽምግልና ላይ እንደ ሁሉ ጊዜ ሰው መተው ቁጭ ብለህ ይፋታ በቃ የሚከፈለው ገንዘብ አለ የለውም ከምትል ቢዮንድ ዛት መስራት ብዬ እኔ ራሴንም ወደ ተቋም እያመጣሁ ነው አላልኩም አዲስ ማመድና ጓደኞቿ የጥብቅና ድርጅት ፈርም ሆኖ ማለት ነው ይሄንን እንደው በዋናነት ራሱ በዚህ ይሄን ነው ፑሽ የምናደርገው ፋሲሊቴት ልናደርግ አሁን ኦልሞስት አንዳንድ ነገሮችን አሬንጅ ያደርገን ያለን ፍትህ ቫልዩሽ ነው ኮር ሴትሽ ነው ቤተሰብ ሴትሽ ነው ሶ ሁለቱን የምታስተናግጅበት አይነት ኤግዛክትሊ ከገባኝ እንደዛ ነው ዶክተር ለማለት ሁሉም ነገር ተሟልቶ መጥቷል አንድ ቦታ ማለት ነው ስለዚህ ያንን ፕሮፐርሊ የመጠቀምና ያለመጠቀም ነገር ይሆናል ማለት ነው እነዚህ እሴቶችን ምታጸኝበት እምነቶች ምንድናቸው ላይክ አንዳንድ ሰው የሆነ ነገር ይሄን ዋጋ ሰጠዋለሁ ይላል ግን አመለካከቱና እምነቱ ያንን ዋጋ እንዳያድግ ያደርገዋል ገብቶሻል ለምሳሌ እኔ ስኬት ቫልዩ ነው ይልና ጠንክሮ በመስራት አያምንም ከዛ የሆነ ሚራክል እየጠበቀ ስኬትን እኮ ይፈልጋል እድሜው ይሄዳል ገብቶሻል አባባሌ ቫልዩ ስላረገ ብቻ አንድ ሰው ያገኘዋል ማለት አይደለም እና ጠበቃ አዲስ ወጣ ብላ ከሙያ አጋሮቿ እንድትታይ ያደረጋት ወይም ደግሞ እነዚህን እሴቶቿን እንድትኖራቸው ያደረጋት እምነቶች አመለካከቶች ፊሎሶፊዎች የህይወት እኔ አንድ ያረሰውም ሁሌ ከዚህም በፊት ነግሬሻለሁ አሁን ታታሪነትን በቃ እምነትሽ ነው በሱ ነው ሰው የሚለወጠው ብለሽ ነው የምታየውና እንደው የሆነ ጊዜ የሆነ ስራ ለመስራት ብለሽ እዚሁ አካባቢ ማለት ነውና መኪና ውስጥ ልጅ እያጠባሽ ገና ምናምን አይቼሻለሁ አዎ ምንም ጥያቄ የስንት አመት ልጅ አረ 5 ወር 6 ወር ህፃን ይሻው ስራ መስራት ነበረብሽ የግድ መውጣት ነበረብሽ ይዘሽ ወጣሽ እንዴ ምንም ማታ አሁን የሆነ ነገር መስራት ካለብኝ በቃ ወይ ያጠባሁ ወይ አዝዬ ወይ ምናምን የእንትን ላይ ራስ እኮ ባንቀልባዝዬ ነው ልጄና ላይ የምለ ምንድነው የዋትስአፕ እንትኔ ፕሮፋይሌ ኦኬ በቃ ባንቀልባ ልጇን ያዘለች እናት እና እንትኔ ነው አንዱ ቫልዩ ስለሆነ በቃ ይሄው አንዳንዴ መላቀቅ ማትችላቸው አሉ አይደል እሱ ነው ማለት ነው
ሶ ከሃርድ ወርከርነት አልከው ፖዚቲቪቲ ኦኬ እስኪ በደንብ አብራሪ እንዴት አድርጌ ላብራራው መሰለህ እሱን ሁልጊዜ ነገሮችን በቅንነት ማየት ማለት እኔ መጀመሪያ ሰውየው መጥቶ ለምሳሌ አንድ ጉዳይ ገጠመኝ እንዲሆንኩኝ በደል ደረሰብኝ ምናምን ሲለኝ ፖዚቲቭሊ ነው እንትኑን የምቀበለው አይ እንደዚህ ምናምን ትክክል ያልሆነ ይሄ መፈላፈል ምናምን አይነት ነገር የለኝም ወደዛ የሚያስኬድም ኢሹም የለኝም በቃ እንደዚህ እኮ ያለው እንዲህ ምናምን አሁን በኋላ በሌላ መንገድ ምናምን አድርገው ምናምን ያመጡታል እንደወረደ ቀበለውና ከዛ በኋላ ግን ምን ለማየት ጥረት አደርጋለሁ ሐቅ አለው የለው የሚለውን ግን ለማየት ጥረት አደርጋለሁ አንዱ ኦነስቲ አንዱ ቫልዩ ማድረገው ነገር ስለሆነ ማለት ነው እሱ ባይዘው ኦነስቲነቱ ከእምነትህ ጋር ይያያዛል ከጀስቲስ ጋር ይያያዛል ከፍትህ ጋር ይያያዛል ከብዙ ነገር ጋር ይያያዛል ሰው ይሄ ሰውዬ ውሳኔ ተወስኖበታል ግን እውነተኝነት አለው የለውም እና እውነተኝነት ሲኖር ሰውየው ኮሙኒኬት ሲያደርግህ ታገኘዋለህ ማለት ለምሳሌ እንትኑ ኬዙን አሁን ፍሎውን ጠብቆ ምናምን ነው የሚያስረዳ እንደዚህ ሆንኩኝ እንዲህ አይነት ውል ተዋዋልኩኝ እንዲያደረጉኝ እንዲበደሉኝ ከዛው እንዲሆኝ ውሳኔ ተወሰነብኝ ምናምን ሲለው ትንሽ የኢሞሽናልም የምናምን ባይదో የስነ ልቦና ነገርም አለው ትንሽ እንትኑን ሲያስረዳህ ደረቅ ውበት የሌለው ካንገት ምናምን አይደለም ይሆን በጣም የተበደለ ሰው ምናምን ሲሆን በደሉን በደንብ አርቲኩሌት አድርጎ ማሳየት ይችላል እንደሱ ሲሆን እንትኑን እንደወረደ ቀበለውና ያንን በደሉን ሰውየው መግለጽና ማሳየት ነው ያልቻለው ይሄ ማለት ምንድነው መሰለህ ሰውየው በደሉን ነገረውና ለጠበቃው ጻፈለት ከዛ ጠበቃው መልሶ ሲያነብለት ሰውየው አለቀሰ የተባለው ማለት ነው ከዛ ያንን ይሄኛን እንዲሆኛለሁ እንዴ ምንም ተበድያለሁ ብሎ እንዳለቀሰው ማለት ነው የተበደለውን ነገር እንዴት አድርጎ ማሳየት አቅቶት ነው ወይ ያኛው ሰውዬ ይሄ እንትኑ ችግሩ ተፈጠረብኝ ብሎ የሚያሳየህ ሰውዬ በዛ መንገድ ነው ወይ ብለህ ማየት ይፈልጋል ወይም ደግሞ በሱ ጫማ ላይ ሆነህ ማየት አሁን እዚህ ላይ ሆነ ስታየው አንዳንዴ ኢሞሽናል ነገር አለው የፓሽን የመሆን ነገር አለው የቢዝነስም አለው አዎ ሴም ታይም ግን አንዱ ብቻ ነጠላ ከሆነ አይመጣልህም አሁን ይሄ ጉዳይ ገንዘብ ያስገኛል አያስገኝም ብለህ ከሆነ ካልኩሌት የምታደርገው በዛ በእነዚህ በታቀፈ ምናምን መንገድ አታመጣው አዎ ስታስረዳም ደረቅ ነው ብያለሁ በቃ ማለት አንተ ኢንተርናላይዝ ያደረከውን ነው እኮ ዶክተር ወደ እኔ የምታስተላልፈው ስሜቱን ወደ ሰዎች የምታመጣው እነዛ ላይ የተቀመጡት ሰዎች ዳኞች ናቸው ዳኞች ደግሞ ሰዎች ናቸው ህግ አለው ይሄ በዚህ ህግ መሰረት እንደዚህ ሆኜ ከልጅነት እስከ እውቀት የለፋሁበትን እንደዚህ አድርጎ አሳስቶኝ አታሎኝ አስገድዶኝ የሚለውን ለነዛ ሰዎች ቪዥዋላይዝ እንዲያደርጉት ማድረግ አለብህ አርትም ነው ጥበብም ነው አርት ነው እኔ እንደውም አንዳንድ ጊዜ በቃ ማለት አረ በቃ ማይኩን አይነቅድቁት ወይ ምናምን ተብዬ ሊሆን ይችላል ማቆ ምን ያርክሽ በቃ ምናምን ማለት በተለይ ይሄ በጣም ሀቅ ሲሆን በደሉ በጣም የበዛ ምናምን ሲሆን በቃ ገብቷል አልቅድም የሚያልኩ የሆነ እንትን ፓርት አለው አታችድ እንዲሆኑ ማድረግ አለበት ሰዎችን መጀመሪያ ግን አንተ አታችድ መሆን አለበት እሱ ፓርት ጥሩ ነው ስሜቱ አንቺ ጋር መጥቶ ስሜቱን ታጋቢያለሽ እሱ ጋር ማለት ነው የእውነት ሲሆን አንቺ ጋር ያልገባ ስሜት ግን እንትን ነው ምንም ሴንስ አይሰጥም ትናገሪያለሽ ግን እሱ ጋር ስሜት እንደዚህ ሆኖ ውል ተዋውለን እንዲያርጎኛል ምናምን ነው የሚሆነው አየው ክው ያለ ነው ህግ ነው የሚለው ትንሽ እንትን አይሆንም መረቅ የለው ደረቅ ያለው ስለዚህ አንቺ ፖዚቲቭሊ ነገሮችን ማየትሽ የሆነ ውበት እንዲኖረው የጨለመ ሎጂካል እንድትሆን እንዲበራ ሎጂካል እንድትሆን ግራ ቀኙን አይተህ የሰውየው አረዳድ ምን ይሆናል ብለህ እንትን ነገሩን ሰውየው የሚረዳበትን ለምሳሌ ከክፍለ ሀገር የመጣ ሰው ቢሆን ዳኛው
የክፍለ ሀገርን ሜንታሊቲ ማምጣት ይጠበቅብሃል እንዲገባው ማለት ነው። የድሬዳዋ ሰው ቢሆን አቦ እንደዚህ ምናምን አይነት ታይፕ ቢሆን ሰውየው እንደሱ እንደሚገባው ፎርማት መምጣት አለብህ። ህጉን ብቻ ስለነገርከው ነገሩን ይሰለቸዋል ምናምን አስሬ በቃ እንትን ሲል ታየዋለህ ማለት ይሄ ገብቶሃል ወደ ውስጥ ሳይገባ ወይ አስሬ እንደዚህ ምናምን ሲሰላች እጁ እንደዚህ ሲያረግ እንዲህ ሲያረግ በራሱ ማለት አላሽሉም ኢንጌጅ አላረግሽም ስሜቱን ልቡን አላሽሉም አልገዛኸውም። ስለዚህ ቶሎ ይሰላቻል ፌድ አፕ ያረጋል ቶሎ ሲጨርስ እስኪጨርስ ነው የምትተው። እሱ እኮ ጽፋችሁታል እንትኑ ላይ ተጽፏል መግለጽ ያልተገለጸ ብቻ ነጥብ ምናምን ብለው እንትን ያደርገዋልና ሴት ከሆነች ሴት መሆኗን እርጉዝ ከሆነች እርግዝናዋን ያቺ ሴት ወላድ ከሆነች ልጆቿን ቀለብ ባለመቆረጡ የምትቸገረውን አታችድ እንድትሆን ማድረግ አለብህ። አካል ጉዳተኛ ከሆነች አጠቃላይ ኤሪያዋን ማሳየት ምናምን ይጠይቃል። ሰው አርት ነው ለኔ አርት ነው እንትኑ ማለት ነው። ስለዚህ የመጀመሪያ በምታምኘው አንዱ ጠንክሮ በመስራት ነው። ሁለተኛ ደግሞ ነገሮችን የምታይበት መነጽር አዎንታዊ የሆነ መነጽር አይተሽ መፍትሄ መፈለግ ነው። በጠበቃ ፕላስ አዲስ መሐመድ የህይወት ጉዞ ላይ ወሳኝ የምትላቸው ምዕራፎችና ውሳኔዎች አሁን ለምሳሌ አንድ ወጣት 20 ዓመት ላይ 15 ዓመት ላይ ሆነ ወደዚህ ሞያ ወደዚህ ስራ መግባት የሚፈልግ ብዙ ይኖራል። አዲስን ቅድም በገለሻት አይነት አዲስ ያደረጋት ብዙ ካምፓኒዎች ላይ የምታማክር አይደለ ጥብቅናዋ ላይ ፓሽኔት ሆና የምትሰራ ብዙ ልጆች ያሏት ቤተሰብ የምታስተዳድር ሃርድ ወርከር የሆነች አሁንም እሱን ሊያዝልሽ በጣም የምታስመዘግቢው ሰው አለ እንዴ? ደጋግመሽ ማመልከቻ አለ እንዴ? ይመስላል በጣም ይሄ መልእክት አለ መውለድ የሆኑ ሰዎች አይበቃሽም እንዴ እያሉ የጨቀጨቁሽ ሰዎች ያሉ ይመስለኛል አይደል? እንደዛ እኮ ነው። ጠበቆች ምንድነው እናንተ ቀለብ ቆረጡ ያላችሁ አለ ምናምን እንምላቸው እኔ ለመወልደው እኔ የተለመደም አይደለም። ፕሮፌሽናል ከሆንክ በቃ አንድ ልጅ ወይ ሁለት ልጅ ምናምን በቂ ነው። እኔ ግን በጣም ከሚያሳስበኝ ነገር ራሱ መውለድ ማቆም ነው። በዚህ ሌብል ማለት ነው። ወደ ሐሳብ ቫልዩሽም ስለሆነ ገባኝ። እና ለነዛ ለወጣቶች ትምህርት ስለሚሆን ነው ይሄን መጠይቅሽ። እና በኬሪየርሽ ላይ እዚህ በደረሽበት ደረጃ ላይ አንኳር የምትያቸው 2-3 ምዕራፎቹ ውሳኔዎቹም ጭምር አንቺን ለዚህ ደረጃ ያበቁሽ ነገር የምትያቸው ነገሮች ካሉ ባጭሩ እናያቸው። እኔ ለምሳሌ አንደኛ ከልጅነት ጀምሮ ልምምዱ ነበረኝ። ልምምዱ ማለት እኔ እንደውም አሁን ልጆቼ ላይ ፕራክቲስ ለማድረግ ምናምን እሞክራለሁ። የሆነ ነገር ኮኦርዲኔት እንዲያደርጉ እድል መስጠት። አሁን ድሮ ዳቦ ቆሎ በየኢድ ቆረጥ ምናምን ይሸጥ ነበር። እንትኑ ትንሽ ሊመስል ይችላል ግን እኔ ነኝ የማስተባበረው። በቃ አስተባባሪ ሆኜ በቃ ትንሽ ዘግየት ነገር ያሉ ከመሰለኝ ቦታውን ወስጄው አገኘዋለሁ። ይህንን ደግሞ እንድናደርግ የእናቴ ተጽዕኖ በጣም ከፍተኛ ነበር። ለምሳሌ እናቴ በጣም ትዳሯን የምታከብር ጠንቃቃ ጎበዝ በጣም ኮንሽስ ምናምን ቆንጆ ምናምን የሀብታም ሚስት ናት። ግን የእንትኑ ደግሞ መሪ ነበረች። ለምሳሌ ለቅሶ ሲኬድ የእሷ ዳቦ ነው ምናምን ተብሎ እንትን መሪነት ለመምራት ያለ ፕራክቲስ እና ፍላጎት እኛ ሳናውቀው ነው እንጂ ከልጅነት ነው የሚጀምረው። ኃላፊነት መውሰድ ማለት ነው። በቃ በዚህ መካከል ብዙ በቃ በጣም ያንገጫግጭሃል፣ ከፍ ዝቅ ያደርጉሃል፣ ትወድቃለህ፣ ትነሳለህ ምናምን በሆነ ብቻ እኔ እንደውም እንዳጠቃላይ እንደ ማህበረሰብ እንትን መውሰድ አለብን። ልጆቻችን የሆነ ነገር ሲሉ እስኪ ይሄንን ውሰድ እናንተ እንትን አድርግ። ቤት ላይ እኮ የሆነ ሰው ልደት እንዲከበር ምናምን ሊሆን ይችላል፣ ወይ የሆነ ቦታ መዋጮ ተዋጥቶ ምናምን ሊሆን ይችላል። መዋጮ እንዲዋጣ የሁለቱም ፋሚሊ ገንዘብ አንተ ሰብስብ። ትንሽም ይመስል አንደኛ ኮሚኒኬት የሚያደርግበትን ስኪሉን ዴቨሎፕ ታደርገዋለህ። የሚሄድበት ፕሮሰስ አለ። የ10 ሰው ስልክ ይፈልጋል። እንዴት ኮሚኒኬት አደርጋለሁኝ፣ ሰጡኝ አልሰጡኝም፣ የሆነ ሀስሉን ትግሉንም እንትሉንም ይረዳል። ፕራክቲስ እያደረገው ምናምን ኧረ በቃ የሚያሰለቸውን ፓርት አድካሚውን ፓርት እያወቀው ተሰጠውንም እያወቀ ይመጣል። በዚህ መካከል ራሱን አይደንቲፋይ እንዲያደርግ ምናምን እድሎች ይሰጣሉና እኔ ዝም ብዬ ሳየው የሆነ ቦታ ምናምን
ትምህርት ቤትም የሆነ ብቻ በሆነ ቦታ እዛ ኮኦርዲኔት ሳደርግ አገኘዋለሁ። ፋይናሊ ግን አቅሜን ወይ ደግሞ ለካ ተቋም የሚገነባ ትልልቅ እንትን ነበር የሚለውን ግን ያወቅኩት ሂጅራ ላይ ነው። ሂጅራ ፕሮሞተሮች ወደ 19 እኔ 20ኛ መጨረሻ እኔ ነኝ ጆይን ያደረኳቸው። በኋላ ግን ኦልሞስት ግማሹን ሰው እኔ ያመጣሁት 3 ወር ባልሞላ የሼር ሆልደር እንትኖችን እና በቃ ካያስኩኝ በቃ ይሄ አንዱ ይሄንን ያሳደገው ከምልህን ውስጥ በቃ ካያዝኩ አለቅም። 3 ወር ኦልሞስት የጥብቅናውን እንትን ሆልድ አድርጌ ነው የሰራሁት። ሙሉ ፎከስ ሆኜ 3 ሰዎች ቀጥሬ ምናምን በቢሮዬ እንደው በቃ ሂጅራ ይገዛል ብዬ ካሰብኩት ራሱ መኪና መስኮት ዝቅ አድርጌ ሰላም ነው እንዴት ነህ ሂጅራ ገዝታል ምናምን ማለት በቃ እንደው ይሄ ትዝብት ምናምን የሚመስል በቃ በዛ ሌብል እስኪሆን ማለት ነው። ሼም አይዝሽም ባለኔ በቃ ቅድም ነገር ያለው ነገር ግን እውነትም ከአንቺ መውረስ አለብን መሰለኝ። ይሄ ይሉኝታ የበዛ ይሉኝታ የለም እንደዛ የበዝ ማለት በቃ እኔ የሚጠቅመው ነገር ነው አድቫይዝ ማድረገው። ሌላ የተለየ ነገር አልፈልግ። በቃ ብትገዛ ትጠቀማለህ ነው፣ ሌላ ነገር የለውም። እና እንደውም በቃ አንዳንዴ ስቃለሁኝ በቃ ማለት እንትን የሚሄድበት ጥግ በጣም ከኪስ ማውጣት ነው የሚቀርሽ። እሱን ግን ወደ እኔ አላመጣሁትም። አሁን አመጣዋለሁ። አሁን ተቋም ለሆነ አይደለ? ኦኬ ወደ ራስሽ ተቋም ታመጫለሽ። ግን በነበርሽባቸው ተቋማቶች ተግብረሻል፣ ኤክሰርሳይዝ አድርገሽ በደንብ ኤክሰርሳይዝ እና አንዳንዴ ለካ ይሄም አቅም አንዳንድ ጊዜ አቅምህ ሆኖ ምናምን በቃ ማለት በኋላ ሳየው እኔም በአዲስ ነው የመጣሁ የሚል በየተቋሙ ሄዶ ኦኬ ከዛ ለካ ይሄም ሌላ አቅም ነው። ከዛ በኋላ ራሴን ግን ቁጭ ብዬ ሳየው ሌሎቹን ነው እንጂ ተቋም እያደረኩ ያለሁት እኔ ተቋም አልሆንኩም። እንዴት ግን ይሄን አገኘሽው? ይሄን አይነት ራስሽን ማየት እንዴት ቻልሽ? ገብቶሻል አይደል? አሁን ያልሽውን ማየት ስልጠና ወሰድኩ ከቢልኮርስ የምር የሱ ጠቀመሽ? ኤግዛክትሊ። እስኪ እንዴ እንስማ እንጂ አንዳንዴ ባይ ዘ ዌይ ይኸውልህ አንዳንድ ጊዜ ነገሮች በገቡን መጠን ነበር ምን ፕራክቲስ የምናደርጋቸው። አሁን ትሬኒንግ መውሰድ እኔ አሁን ልክ ከዛ በፊት እኮ የሆነ ዝም ብሎ የሆነ ትሬኒንጎች ምናምን ልወስድ ይችላል። ግን ወደ ራስ ማየት አሁን ግለሰብ ስትሆን ታልቃለህ አይደል? የሆነ ትሄድና ሰውመር ታልቃለህ። ተቋም ስትሆን ግን አታልቅም፣ ይቀጥላል። ያንተ ሌጋሲ ይቀጥላል። ሰው እሱን ይሄ ስለ ስትራቴጂ በቃ ይሄ ፍትህ እንዲገኝ ማድረግ የህግ የበላይነት ምናምን አለ እኮ ሁሌም አለ። በቃ ሁሌም የምለው ምናምን ነገር ነው። ለካ ሚሽኔ ቪዥኔ ምናምን ሆኖ ሊታየኝ ደግሞ ይገባ ነበር። አሁን እዚህ መምጣቴ ቅርጽ አስያዘው። ኦኬ ቅርጽ ያዘልኝ ሁሌም ትያለሻው ቅርጽ አስያዘልኝ ያለኝን ነገር ቅርጽ አስይዤ እንደ በቃ እኔ አሁን የሌለኝ ነገር ብዙ አልጨመርኩም። ለካ የትኛው ቅድሚያ መሰጠት እንዳለበት ዝም ብሎ ሳይታቀድ ሳይገመት የሚሄደውን ነገር የታቀደ እንዲሆን አሁን ራሱ ተቋም እንዲሆን ራሱ እንትን አድርጓል። እኔ አሁን ተቋሙ ላውንች ሲደረግ ግን እንዳትረሽ በደንብ በጉጉት የምንጠብቀው ነው። ኢንሻአላህ ትልቅ ተቋምም እንደሚሆን ተስፋ የእውነት በቃ ማህበረሰብ የሚያገለግል በተለይ ይሄ ከሜሬጅ ጋር የተያያዘው ያልኩ የሽምግል ነው የምናምን ያልኩ የድርጅት ማማከሩ ባይዶ አሁን እንትኔም ነው የትምህርት ዝግጅቴም ነው እያማከርንም ነው ያለው። አሁን ግን በተቋም ደረጃ ደግሞ ስናመጣው በጣም ብዙ ድርጅቶችን 10 ቦታ ሄዱ አንድ ግለሰብ ከሚከፍት የሚገርም ተቋም በቃ ብራንድ የሆነ ስሙን የሚያስቀጥልበት ተቋም እንዲኖረው እናደርገዋለን። እንደዛ አይነት እንትን እናደርገዋለን። ስለዚህ ምንም ጥያቄ የለውም። እንደዚህ አይነት እኮ ነገሮች ኖረውህም እየተቀዳደመ የትኛው መቅደም አለበት እያልክ የማይገቡህን ነገሮች ቅርጽ ነው የሚያስይዝልህ። እንደዚህ አይነት ስልጠናዎች ግን ምን አይቻለሁ መሰለሽ ካንቺ አሁን በጣም ኢንተረስቲንግ ወደሆነ ጆርኒ እየሄድሽ ነው። በእርግጠኝነት የሆነ ነገር እናያለን ብዬ አስባለሁ። ከዛ ውጭ ደግሞ እንደው ሳናነሳው ባናልፍ ብዬ ማስበው የሆነ ፍሬንድሺፕ ዲቨሎፕ አድርገሻል እዚህ ቤት ውስጥ ጓደኞች ስለነሱ ይቀየሙሻል ካላ ምንድነው እናንተ ነገር? ቆይ እስኪ እሱን እኮ ነው የምልህ። ሰዎች በሆነ አንዱ የኔ ጥሩ ፓርት ኔትወርኪንግ ነው። እዚህ ኮቺንግ ስንማር ቢልኮር ኮቺንግ ተማር። ከዛ በኋላ ያ ኮቺንግ ግሩፕ
ስቲል ቀጥሏል። ኦልሞስት ከአንድ ዓመት በላይ ማለት ነው። የሚገርም ነው። እንገናኛለን ማለት አሁን እንደውም ትንሽ እኔ ፐርሰናል በሆነ እንትን ወጣ ገባ አልኩባቸው እንጂ ኮንቲኒየስሊ 2 ዊክስ እንገናኛለን፣ እንገመግማለን። በቃ የአዲስ ድክመት ይሄ ነው አይሄና ላስተካከልሽ ምናምን እና ትተጋገዛለህ። በቃ ደግሞ የሰው ልጅ በባህሪው ረሽ ነው። የሆነ ነገር የሆነ ጫና ምናምን ተደራርበው ሲመጣብህ የመዘናጋት ምናምን ነገሮች ምናምን አሉ። ልክ አልሰራኸውም ምናምን ይሄን እኮ ይሄ ነው እኮ ይሄ ሆኖ ሚሽንሽ ቪዥንሽ ይሄ ሆኖ አልሰራኸውም ምናምን የጊልቲ ስሜት አለ፣ የጥፋተኝነት ስሜት አለ። ያ የጥፋተኝነት ስሜት ምንድነው የሚያደርገው? ኢነርጂ ነው የሚሆነ ያ የሆነ ማለት አንዱ ደግሞ እንትናችን ደግሞ ጨርሶ ማይገናኝ፣ አንዱ ነጋዴ ነው፣ አንዱ ፋርማሲስት ነው፣ አንዱ ዶክተር ነው፣ አንዱ ሎየር ነው፣ አንዱ ነጋዴ ነው። በቃ ከተለያየ ፕሮፌሽን ይመጣል እና አንዳንድ ጊዜ የምንም ፋርማሲው በቃ ህጉን ያየበት አንግል ስታየው ትደነግጣለህ። ናው በቃ ካላየህበት ማለት ይሄ ክሪቲክስ ያልነው ይሄ አይደለም። ፖዚቲቭ ክሪቲክስ ኮንስትራክቲቭ የሆነ ገንቢ የሆነ አሁን ክሪቲክስ ሲሰጡሽ ቅር አይልሽም እነሱ? እኔ እንደውም ባይሰጡኝ ነው ቅር የሚለኝ እንጂ የምርሽን ነው ምንም በቃ በጣም ቅድም ያልኩህ እኮ ነው የሆነ ይሄ ልክ አይደለም ሲሉኝ እንዴት ወዲያው ተዘልዬ እንዴት ልክ ላድርገው ወደሚለው የምትሄደው ያንን የመቀበል ትረስት ስለምታረጊያቸው ላንቺ መቃናት ላንቺ አልቀበለው ብትል ምን ትሆናለህ? እዛው ላይ ቆመህ ነው የምትቀረው። ምን ይጠቅማል? ብትቀበለውስ ትሻገረዋለህ። ቆይ ግን የእናንተ ግንኙነት ስራ ብቻ ነው ለዓላማ ብቻ ነው ወይስ መዝናናትም ረፍትም አለ? ማለት ባላንሱ እንዴት ነው? ተገናኝታችሁ ከስራም ውላችሁ ተገናኝታችሁም ስለ ስራ ብቻ ነው? እንገናኛለን፣ አልፎ አልፎ አብረን ምሳ እንበላለን፣ ሻይ ቡና እያልን እንዲህ ፓርኮች ምናምን ጋር እየሄድን እንትን እናደርጋለን። ኢቭን ፐርሰናል ነገር እንመካከራለን። ባይ ዘ ወይ እኔ አሁን ለሰው ጉዳይ ሲሆን ትመክራለህ አይደል? አሁን ልክ እኔ የሆነ ጉዳይ ቢገጥመኝ የሚመክረኝ ሌላ ሰው የሚያስፈልገው። በራስ ጉዳይ ዶክተሮች ልጆቻቸው አሁን ኦፕራሲዮን ቢሆን ያደርጋሉ እንደዛ ማለት ነው። የሆነ ነገር ቢሆን አውቶማቲካሊ ምንድን ነው የሚደረገው የሚለውን አንተ አሁን የሆነ ነገር ገጥሞ ብትመጣ ወዲያውኑ ይሄ ብዬ አቅጣጫ ጠቁማል። እንዴ ምን ሆንኩ መሰለህ? ባለቤቴ ክፍለ ሀገር ሄዶ ተመለሰና ጠፋ ማለት በቃ ስልኩም ዝግ ነው ምናምን መኪናው ደርሷል። በ3 ሰዓት 4 ሰዓት ገብቷል። ጠዋት ሙሉ ቀን ቢፈለግ ጠፋ። ከዛ አሁን ልክ ሰው ሲያማክረኝ መጥቶ አዲስ ሰው ጠፋ ምናምን ሲባል አውቶማቲካሊ እኔ እንደ በቃ የሚመጣልኝ የት ነው አካባቢያችሁ የት ነው የምለው ኮልፌ ቀራኒዮ እንትን ስለሆነ መምሪያ ሂዱና እንዲህ ብላችሁ ወዲያው መልክቱ። ከዛ አዲስ አበባ ፖሊሲ እቀጥላለሁ። ሞያሽን ትተገብሪያለሽ። ከዛ ጠፋ ቢደወል የለም ምናምን ኤኒዌር ምንም የለም ማለት ነው። እዛ ክፍለ ሀገር ስንደውል እንዴ ጧት መጥቷል መኪናውም ራሱ አድርሶ ተመልሷል አለ። ከዛ በኋላ አንድ ጓደኛዬ ጋር ደወልኩና ግን ሰው ሲጠፋ ምንድነው የሚደረግ አልኩት። አየው አይደል ሰው በራሱ ጉዳይ ምንም ማድረግ አይችልም። በቃ ሌላ አማካሪ ነው የሚያስፈልገው። እውነት ነው። ከዛ እየቀለድሽ ነው ምናምን አለኝ። አቃቤ ሕግ ነው ማለት አይ ነው እውነቴን ነው ማለት በቃ ባለቤቴ ስልኩ ዝግ ነው የመጣ እንደሆነ ነግሮኛል። ከዛ በኋላ ግን ምን እንደሆነ አላውቅም። ግን ምንድነው የሚደረግ ወላሂ ይጠፋል። በቃ በራስህ ጉዳይ ምንም ማድረግ አትችልም። እና አድቫይዘር የሚያስፈልገው እንደዛ ነው። በግል ጉዳያችን አድቫይዝ እንደራረጋለን። ለምሳሌ የሆነ ፐርሰናል ነገር ሲገጥመን የፋሚሊ ኢሹ ሲገጥመን ምናምን እና በጣም ደስ የሚል ቲም ነው። ቀላል አይደለም። በዚህ አጋጣሚ እኔም እንደ ሞዴል ነው ማየው። ገብቶሻል አይደል? ስልጠና ብዙ ሰው ሊወስድ ይችላል፣ ኮቺንግ ብዙ ሰው ሊወስድ ይችላል። ግን ከአመት በላይ ነው አይደለ? ከአመት በላይ አብሮ ተገናኝቶ ህልሙን ሼር እያደረገ ገንቢ ሀሳብ እየተሰጣጠ ራሱን ለማብቃት የሚሄድበት እንትን ሞዴል ነው ብዬ ነው ማስበው። እና እኔ ነኝ ቴንኪዩ ማለት ያለብኝ። ደግሞ አሁን ለምሳሌ ያላገባሉ እንዴት አታገቡ? አሁን ቢዝነሳቸው ምናምን በደንብ እንዲስፋፋ እንዴት ምናምን በቃ በደንብ ነው። አዲስ ምን ላይ ነው የሚቀጠቅጡሽ እንጂ ሚስጥር ካልሆነ ብዙ ጊዜ በተደጋጋሚ አረ ግድል ወይም ደግሞ በመቀጥቀጥ የለወጥሽው ነገር ካለ ላይክ በኮሜንት በመሰጠት ያሻሻልሽው ነገር ካለ አይ በደንብ እናሻሽላለን። ብዙ ነገሮች ማለት ነው የፕሮፌሽናልም ፐርሰናልም የሆኑ እንትኖች ማለት ነው።
ሰው ለምሳሌ አሁን ተጨማሪ የምናስባቸው ቢዝነሶች እንዲኖሩ አሁን የሆኑ ሀሳቦች ሲመጡ ተጨማሪ የምንሰራቸው ቢዝነሶች እንዲኖሩ የጎንዮሽ እንትኖች አሉን፣ ዲስከሽኖች አሉን። በራሳችን ደግሞ ሞር ፕሮፌሽናል መሆናችንን ኤክሴል እንድናደርግ ራሳችን እንድንማር ተጨማሪ ነገር እንዲኖረን ያላገቡት እንዲያገቡ በልጆቻችን ጉዳይ ዲስከስ እናደርጋለን። ይሄ ቀላል አይደለም ማለት የሆነ በጣም ሃፒታይት ኖሮ ልጄ ዩኒቨርሲቲ ሊገባ ነው ምን እንዴት ላድርግ እናወራለን። ሞባይል አጠቃቀማቸው እንዴት ነው ብለን ማለት እንዴት አይነት እናት ነን ምናምን ብለን እንገማገማለን ራሳችን ማለት ነው። ሰው እንደዚህ ስናደርግ አይ ይሄ እኮ ትክክል አይደለም፣ ይሄ ፎርማት ልክ አይደለም ምናምን። አሁን እኔ አንድ የሚቀጠቅጡበት ፓርት እሷ ብቻ ነገር ትንሽ አውጪ እንጂ እኔ አሁን ሞባይል ምናምን ልጆች ረጅም ሰዓት በጣም ነው የምናደርና በጣም አግሬሲቭ ነኝ። አንጣው ምን አባህ ምናምን ብዬ ምናምን የህግ ነገሩ ማለት ነው ትንሽ ያዝ ደረቅ ምናምን እና አሁን እሱ ላይ እመከራለሁ። ከዛ እቤት ሄጄ እነግራቸዋለሁ ተመክሬያለሁ በጣም ተፈታትኖኛል፣ ለማንኛውም እሺ ከመቀማቴ በፊት ቶሎ አምጡ ልቆጥር ነው ምናምን ብዬ ትንሽ ለማሻሻል እና ለውጥ አለው። ጥሩ ነው ወይ በጣም በጣም በጣም። ስለዚህ የበለጠ ኢሞሽናል ኢንተለጀንት እንደውም አንድ ቀን ልጄ በጣም አንደኛው በጣም አላጋጭ ነውና አየሁትና ዝም አልኩት። ከዛ አሁንም ደግሜ ያየሁትና እየታገልኩ ነው ከራሴ ጋር ማለት ልቀማው አልቀማው ምናምን እያልኩ ሰላም አላለኝ ምናምን እና ያውቃል ህግ አለ ተነስቶ መሳም ምናምን አለበት ምናምን። ከዛ አየሁት ምናምንና ምንም አላልኩም። እስቲ እንደው ከውስጥ ጋር ታተግይዝ ብያለፈው ሄድኩኝ። ከዛ መጣና ማማ በሰላም ነው አለኝ። ደህና ነሽ አይደል? የለመደው ነገር ተለወጠ። ወይ መቆጣት ወይ መቀማት ነበረብኝ ማለት ነው። ከዛ አይ ዛሬ ተመክሬያለሁ በቃ ምክሬን ተግባራዊ ለማድረግ ምናምን በአላህ ስልካቸው ውስጥ ያመሰግናቸው ነው የመከሩሽ። እንዲህ አይነት ፈኒ ነገሮች ምናምን አሉት። አዲስ እያጠቃለልን ነው እና ምንድን ነው ሶርስ ኦፍ ኢነርጂዋ? ይህን ጥያቄ ብዙ ሰው ጠይቃለሁ፣ ግን የአንቺ ኢነርጂ ትንሽ ከፍ ያለ ነው። ታምኛለሽ? ይሄ ኢነርጂሽ ትንሽ ኃይልሽ ሞቲቬሽንሽ ምናምን ትንሽ ሀይ ነው። እኔ በእርግጠኛ ነኝ ማታ ራሱ ሀይ ነው የሚመስለኝ፣ ቀን ብቻ አይደለም። ጠዋት እርሊም እንደዛ ነው፣ ሚዴም ሳገኝሽ እንደዛ ነው። ሁሌ ኢነርጂዋል የሆነ ነገር ሲባል ቶሎ እናርገው እንስራው በቃ እናርገው የታለ ምናምን እንዲህ ነገር ነው። እና አብዮት ይበዛዋል። አብዮትኛ ምንድን ነው ውስጥሽ የሚቀጣጠለው አብዮት ምንድን ነው ምንጩ? አንደኛ አይ ዶንት ኖ ምንም ብዙ ኔጌቲቭ ኢነርጂ የለም ውስጤ። እሱ በጣም ኢነርጂ የሆነኝ ይመስለኛል። አንዳንድ ጊዜ ሰዎች አኩርፈውኝ ምናምን እንዳኮረፉኝ ነው እንጂ በምን እንዳኮረፉ ራሱ አንዳንድ ይረሳዋል። ይህ እውነት ማለት ነው። እና እሱ በጣም ጤናማ አድርጎኛል። ሰው ሁልጊዜ የሆነ ነገር ላይ መቆም ምናምን ደስ አይለኝ። በቃ ይሄ ስህተት ነው ከተባለ ሰው በቃ ዋትስ ኔክስት እንሻገር በቃ። እና እሱ ሁልጊዜ ኢነርጂ የሆነኝ መሄድ ምናምን ይመስለኛል። እና ልጄ በእንዳንድ ማማ ያንቺ እኮ ኢነርጂ በቃ ከሆነ ማለት በዚህ በእንትን በማይረባ ነገር ምናምን ደግሞ አላጠፋም ጊዜ። ይሄ ለሻይ ለምናምን ጊዜም የለኝም፣ ማጥፋትም አልፈልግም። እንደዛ አይነት ታይም ያናድደኛል ራሱ። ግን ከቢልኮር መመከር በኋላ ትንሽ ማኪያቱ ምናምን ጥሩ ነው አላልክ? ትንሽ ረፍትም ትንሽ ምናምን ራስን ማዳመጥ ምናምን ጥሩ ነው። እሱ አሁን እንደማባከን አይቆጠርም፣ እንደማባከንም አይቆጠርም። እድሜህም ሲጨምር ፊል የምታደርጋቸው ነገሮች አሉ። አሁን ድሮ በነበረኝ ኢነርጂ ምናምን አትቀጥል። አሁን አንዳንዴ በተለይ አምሽቼ 6 ሰዓት ምናምን ሆኖ ላፕቶፕ ላይ ቁጭ ብዬ ራሱ ሰውነት የሪያክት ሲያደርግ ፊል አደርገዋለሁ። አዎ ማለት ሰው አሁን እንትን መውሰድ ራስህን ፕሮፐር ማድረግ ሄልዚ ሆነ እንድትቀጥል ደግሞ የማድረግ ራስን ማዳመጥ ምናምን የሚያስፈልግበት ደግሞ ሲሆን አይነት አለው። ግን ሁልጊዜ ወይ ፎርዋርድ ስለማይ ይመስለኛል ሁልጊዜ ኢነርጂ ምናምን ያለኝ። አሁን ባይዘው በልጆቹም ነው የሆነ ነገር ካለ ከትና ማረገው እዛው ማማ እንደዚህ ሆነ እንዲሆንኩኝ ወይ ወደቀ ወይ ተነሳ ወይ ተሰበረ ምናምን ይላል።
ቀጥዬ ወዳለው ነገር ነው አክሽን ለመውሰድ። ስለዚህ ኢነርጂሽን በማይሆን ነገር አታባክንም። በቃ ማለት እንደዚህ ምናምን አንዴ እንደውም የወንድሜ ሚስት እንዲህ አለችኝና በቃ ረጅም ጊዜ ያልደወልኩላት ምናምን አልተመቸኝም እና እኔ እኮ እንደውም ማኩረፈሽ ማለት ኧረ በእናትሽ እኔ ለማኩረፍ ጊዜ የለኝም አልኳትና ሁሌ እንትን ትለዋለች በቃ ማለት ለማኩረፍ ጊዜ የለኝም አልሽ። እውነት እኮ ነው። በቃ ሰው ለማኩረፍ ለመስራት ነው እንጂ ጊዜ ሊኖረው ለማኩረፍ እንዴት ጊዜ ይኖረዋል ምናምን ብላ ሁሌ እንትን እናደርገዋለን። ሶ ያ ፖዚቲቪቲ የሆነ ሁልጊዜ የሆነ የሚቀጣጠል ስሜት አለው። ግን በጣም ብዙ ጊዜ ደግሞ ኢቭን ፈገግተኛ ነሽ፣ ደስተኛ ነሽ፣ ደስ ይላል። ሰው እንደዛ ሲሆን ሚያዝን ፓርት የሌለው ይመስለዋል። ኢነርጂ ሲኖር ማይደክም ሰው ይመስለዋል አይደለ? ሌላው ሰው ሲያይ በቃ ሁሌ እንደዛ ሁሌ በፈገግታ ስታናግሪ የራስሽ የሆኑ ስስ ነገሮች፣ ሀዘኖች እንደ ሰው የሌለ ይመስላል። እና አዲስ ታዝናለች እንዴ? በደንብ ተይ እንጂ ወላሂ በጣም በጣም እንደውም የሚገርምህ በሰው ጉዳይ ያዝናለሁ፣ በራሴ ጉዳይ ያዝናለሁ። በደንብ ነው ማዝነው። ግን ከምታዝንበት ደግሞ ቶሎ መውጣት ያስፈልጋል። አሁን እኔ እናንተ እያወራን አሁን ወንድሜ ትንሽ ሞት በዛውም እንደው ዱዓ እንድታደርጉልኝም ጭምር ነው። ኢንሻአላህ አላህ ጤናውን መልሶለት ወደ ነበረበት እንዲሆን ሁሉም ሰው ዱዓ እንዲያደርግልኝ እጠይቃለሁ በዚህ አጋጣሚ። አንድ ሁለተኛ ወላጆቼ ወደ አኺራ ሄደዋል፣ እናትና አባቴ እና በጣም ፔንፉል ታይም ነው የነበረን። አባቴ ድንገት ነው የሞተው። ከዛ እናቴ ኦልሞስት በ4 ወሩን እንኳን ፕሮፐርሊ ሳታወጣ ነው ኦልሞስት የታመመችው። ከዛ በ8 ወሩ ከጎኑ ነው የተቀበረችው እና በጣም የሚገርም ፋሚሊ ነበር። 47 ዓመት ሲኖሩ እኛ የጸብ ምናምን ነገር አይተናነቅም። ማለት ጸብ የላቸውም ሳይሆን ጸባቸውን ወይ ምናምን ማኔጅ የሚያደርጉበት መንገድ በጣም ማቹርድ ነበረ እና በዛ ምክንያት በጣም ጉዳታችን ከፍ ያለ ነበር ምናምን። ሰው በስራ ምክንያትም እንዲገጭገው ምናምን ይኖራል፣ የሚደብርህ ጊዜ ይኖራል። እንደገና በጣም አዝነህ ችሎት ላይ በቃ ቃል መግለጽ እስኪያቀትህ ምናምን የምትሆንባቸው ምናምን እንትኖች ይኖራሉ። ስለዚህ እንጂ ሰዋዊ ነው ይሄ በቃ ምንም ያለ የሚኖር የሚቀጥል እንደዛ ነው። ግን መጠኑን ማኔጅ ማድረግና ማስተካከል ምናምን እንደውም አሁን ትንሽ እድሜ ሲጨምር የሆነ ማያዝ ጀመርኩ መሰለኝ እንጂ አሁን ሰሞኑን የወንድሜ ትንሽ ስትረስ ዳርጎኝ ነበር። ግን አሚን ኢንሻአላህ አይኖይስ እንደዛ አይነት ነው እንጂ ሁልጊዜም በቃ ናቹራል ነው። ግን ቶሎ ተመልሰ ማኔጅ አድርገው ደግሞ ወደ ሄልዚ ወደ ኢንቫይሮንመንት ህይወት ይቀጥላል። ኤግዛክትሊ። የትን ጠብቃት አዲስን ይሄ ሁላ ኢነርጂ ተሰብስቦ እንግዲህ አንድ ምን ጠብቅሽ ተቋሙ ነው። ግን ከሆነ ጊዜ በኋላ አዲስን የት ብታገኛት? አንቺ ወዳታለሁ ብለሽ የለ ስለምትወዳት ልጅ ነው ማወራው ስለ አንቺ አይደለም። ስለምወዳት አዲስ የት እንጠብቃት? ጥሩ ሁኔታ ላይ እናያታለን ብዬ አስባለሁ። እኔ የምወዳት አዲስ ለማህበረሰብ የምታገለግል የራሷ የሆነ ብራንድ ያላት በደንብ ለብዙ ሴቶች ሞዴል የምትሆን አዲስ ሆና እናገኛታለን ብዬ አስባለሁ። በመሪነት ቦታ እናገኛት ኢንሻአላህ እናገኛታለን። አይደል? አዎ ኢንሻአላህ እናገኛታለን። ታስቢያለሽ? አዎ ኢንሻአላህ በደንብ እናገኛታለን ኢንሻአላህ። በመጨረሻም የመጨረሻ ጥያቄ ነው የሚሆነው። አንቺ ጥያቄ ከሌለሽ በእኔ በኩል ለ20 ዓመት ቨርዥኗ አዲስ ወይም ገና በቃ ትምህርት መጨረሻው አካባቢ ላይ ያለችውን ቨርዥኗ አዲስ መምከር ቢኖርብሽ? አሁን ብዙ ወጣቶች ያሉ ቅድም ኢንፎርማሊ ስትነግሪኝ ነበረ አንዳንድ ትክክል ያልሆኑ ነገሮችን ነው። ምን ትመክሪያታለሽ? ካሁን ካለፍሽበት ከኤክስፒሪየንስሽ ከደረስሽበት ከምናምን አንጻር እንደ ምክር ሳይሆን በቃ በዚህ መልኩ ቢያዩ ብለሽ የምታስቢ በተለይ ወጣት ሴቶችን ወንዶችንም ፎርዛት ማተር እነዚህ ነገሮች ላይ እያስተዋሉ ቢሄዱ ወይም ይሄን ነገር አቅማቸውን ቢጠቀሙ አይዶን ምትያቸው ነገር ካለ? ያ ወጣቶቹን የምመክረው
አንደኛ የዚህ አሁን ያው ሶሻል ሚዲያ አይደለ ዘመኑ የዚህ ጥገኛ ባይሆኑ ብዬ አስባለሁ። በጣም ብዙ ነገራቸው በቃ ማለት መብራት ከሌለ በቃ ሁሉ ነገራቸው አብሮ የሚጠፋ፣ ሞባይል ከሌለ ሁሉ ነገራቸው አብሮ የሚጠፋ፣ እያንዳንዱን ነገር በቃ እንዲያስቡ እንዲያሰላስሉ የሚሰጣቸውን እድል ዝግ፣ በቃ የስልጣኔ መገለጫ ሞባይል መያዝ ባይመስላቸው። ምክንያቱም ዓለም ብዙ አቅጣጫ ነው ያለው። በቃ ሞባይል የሚያስፈልግበት ቦታ አለ፣ የማያስፈልግበት ቦታ አለ። በዚህ የተከበቡ ብቻ መሆናቸው ምናልባት እንትኑ ጊዜው ዘመኑ ምናምን ወደዚህ ነው እየሄደ ያለው። ባይኖርስ ብለህ አስበው። ለምሳሌ አሁን አሳይመንት ስሩ ምናምን ተብለው ኤአይ ምናምን ቻትጂፒቲ ምናምን ማለት ብዙ ነገር ብዙ ሀገር ማሳደግ የሚችሉ ብዙ መፍጠር የሚችሉ ምናምን ልጆች መሆን ሲችሉ እሱ ደግሞ ቴክኖሎጂውን ያግዟቸው ማለት ነው። የተሻለ ነገር ማድረግ ሲችሉ ጥገኛ ግን የሆኑ አሉ። እሱን ባይሆኑ ብዙ ነገራቸውን በተለይ ሶሻል እንትናቸውን በጣም አፌክትድ አድርጎታል ብዬ አስባለሁ። ምናልባት በየቤቱ ስትሄድ አስተውለው ምናምን ከሆነ ዶክተር ይህ ትሄዳለህ እንደው በጣም በቃ አክስቴ ብሎ ሰላም ብቻ ይሆናል። በቃ ከዛ ውጪ ምንም የሚቀጥል ነገር የለም። ኢንተራክሽኑ ሪሌሽንሺፑ ምናምን በኋላም ይሄ ሪሌሽንሺፕ ነው የሚቀጥለው። ወደ ትዳር ብታመጣው፣ ወደ ኦርጋናይዜሽን ብታመጣው፣ ወደ ሀገር ብታመጣው ይሄ ኮሚኒኬሽን ይሄ ፕሮፐር የሆነ የተፈጠረ ተግባቦት፣ ግንኙነት፣ ሀሳብ መለዋወጥ፣ ችግሮችን እያረሙ መሄድ፣ ልምድ ማግኘት ምናምን ናቸው። በቃ ሞባይል ላይ ማለት አንደኛ እንትንም አሁን እንደውም ኦቲስቲክ እየሆናል ጥናቶች እኮ እንደዛ ሁላ እያሳዩ የእንትን ፓርት ነው። በቃ አሁን ዲፔንደንት መሆናቸው በዛ በኋላም የምንፈልገውን ሀገር እንዳይኖረን ስለሚያደርገን እኔ በግሌ ብዙ የግል ህይወታቸው መንፈሳዊ ህይወታቸው ለሀገር የሚኖራቸው ኮንትሪቢዩሽን በጣም አደጋ ላይ ይወድቃል። ረጅም ሰዓት ነው አይደል ስክሪን ላይ የሚያሳልፉት። አንድ ጊዜ እዚህ የሆነ ፕሮግራም አዘጋጅተን የሚገቡ ሰዎችን ትንሽ ጥናት አደረግን። ምን ያህል ስክሪን ታይም ነው ስልካቸው ላይ ብቻ የሚጠቀሙት ብለን እንግዲህ እዚህ የመጡት ወጣቶች ናቸው አብዛኞቹ። ኦልሞስት 6 ሰዓት ያህል ስክሪን ታይም ሞባይል ላይ ብቻ የኮምፒውተሩ ምናምን ሳይጨምር ማለት ነው። እና ዩካን ኢማጂን እንግዲህ እነዚህ ደግሞ ትንሽ ነቃ ብሎ ትምህርት ለመውሰድ የመጡት ናቸው። ቤቱ ደግሞ የተቀመጠው ያልመጣው ደግሞ 10 ሰዓት 11 12 ሰዓት ሊጠቀም ይችላል። እና ያንን በሚያደርግበት ሰዓት ከሰዎች ጋር ያለው ግንኙነት ሲላላ ቅድም ያልሻቸው በሪሌሽንሺፕ የሚያድጉ ችግር መፍታት፣ ተግባቦት አይደለ፣ ኢሞሽናሊ መተጋገዝ አይደለ፣ ማዘን አይደለ፣ የሰውኛ የምንላቸው ሂውመን ስኪል ይሏቸዋል። እና እነዛ ስኪሎች በመቀጨጫቸው ምክንያት አንቺ እንዳልሽው በኋላ ቤት ሲመሰርቱ ድርጅት ሲመሩ የሚፈጥረው ኢምፓክት አለና እንደው ባላንስ ያድርጉት ነው አይደለ፣ የተመጣጠነ ይሁን ቴክኖሎጂው መጠቀም ያለብህ አለ። ግን በኋላ አሁን እዚህ ላይ ብቻ ከሆነ ብቸኝነት፣ ይሄ ፕራይቬሲ ምናምን አይነት ፓርት ብቻ ነው ያለው። ግላዊነት ይበዛዋል ማለት ነው። ከዛ ሄደህ ትዳር ተስማምተህ መቀጠል አትችልም። ዘር መቀጠል ምናምን አትችልም። ጥሩ ቤተሰብ ሲኖር ነው ጥሩ ማህበረሰብ ሲኖር ነው ጥሩ ሀገር የሚኖረው። ሰው ተሰናስለው የሚሄዱ ነገሮች ናቸው። በቃ የተነጣጠሉ ነገሮች አይደሉም። እና እንደውም በቃ ለልጆቻቸው በጣም ዘመናዊ ሞባይል መግዛት የወላጅነት ኃላፊነት እንደመወጣት ሁላ የሚቆጥር ወላጅ ምናምን ሁላ አለ። ሰው እኔ ትንሽ ገጠሬነቴን የምወደው በዚህ ምክንያት ነው። አሁንም መጣለህ ምንም ይሄ በቃ የገጠሬነት ተመላልሶ መጣለህ፣ ምንም ማድረግ አይቻልም። እንደዚህ አይነት ነው ማለት በቃ የሆነ ስፔስ ማግኘት አለባቸው ልጆች። መብራት ጠፍቶ እንዴት መኖር እንደሚቻል ማወቅ አለባቸው። በጭቃ ነክቷቸው ምናምን እኔ ባይተወይ የቅድም ካልኩህም በተጨማሪ ሶፍትዌራቸው ላይ መስራት ነው እንጂ ሃርድዌራቸው ላይ ብዙ አልጨነቅም። እንደዛ አይነት እንትናለ በኋላ ሃርድዌሩን ያመጣዋል እሱ። ልክ ጉርምስና ምናምን ሲመጣ አሁን እኮ ያው የኛን ማት ነገር የኛን ሁሉ እየወሳሰዱ አይደለም። ብዙ መጨነቅ ያለብን ነገር ላይ ነው መጨነቅ ያለብን፣ ትኩረት ማድረግ ያለብን። በደንብ ቪዥነሪ የሆኑ ልጆች እንዲሆኑ ምናምን እሱ ላይ ትኩረት ማድረግ ጠቃሚ ነው። በጣም ቆንጆ ቆይታ የነበረን። በመጨረሻ ማንሳት የምትፈልጊው ነገር ካለ አንቺና እንሰነባበት።
እሺ በመጨረሻ አንደኛ ቢልኮርን በጣም አመሰግናለሁ። አንተን ሁለተኛ በቃ የተቋም መገንባት ልምድ እናድርገው። እንደው ከነ ችግሮቹ ተቋም ሲኖር ነው ጥሩ። ተቋም ደግሞ ማማከር ስትፈልጉ ደግሞ ወደኛ ነው። አሁን እድሉ ስላለ ህጋዊነቱ እድሉም ስላለ በብዙ መንገድ ለምሳሌ አሁን ቦርድ ራሱ ስታቋቁም የተለያዩ ፕሮፌሽናል የሆኑትን 1/3 ከቦርዶቹ ውስጥ 1/3 ከማህበሩ አባላት ያልሆኑ ሰዎች ማድረግ ይቻላል። ስለዚህ ተቋም እንዲኖራችሁ ወደ ተቋሙን እንዲወለድ እንዲያድግ እንዲቀጥል የሚያደርጉ ተቋማት ጋር ነው። ዝም ብሎ የሆነ ቦታ ብቻ ጽፋችሁ ምናምን መሄዳችሁ ተቋሙ እንዲቀጥል ስለማያደርገው ወደኛ ነው መልክቴ። በባለሙያ እመኑ አይደለ? በፕሮፌሽናል እመኑ። አዲሱ ኦፊስሽን እንግዲህ ከፍተሽ ደግሞ ስትመጪ በሌላ እንገናኛለን። ይሄ መጨረሻ አይሆንም ኢንሻአላህ። እኛም እንጎበኛለን በቢልኮርና በራሴ ስም በቢልኮር ቤተሰብ ኮሚኒቲ ስም። አንቺም ቤተሰብ ነሽ። ቤትሽ ላይ ላደረግሽው ቆንጆ ቆይታ ከልብ እናመሰግናለን። አላህ ይስጥልን። እኔም በጣም አመሰግናለሁ ዶክተር። ታንክ ዩ